የኢቢኤስ ሚሚና አሁን ያለችው ሚሚ ተለያዩብኝ። በጣም እድለኛ ይመስለኛል ነው ብለህ ነው እንዳልክ እኔ አይደለም ማለት እኔ አሁን ስለ ነፃነት ትክክለኛ ጓደኞቹማ አልወጡም አላየናቸውም። ፌስቡክ ላይም ቲክቶክ ላይም ማንናቸውንም ትክክለኛ ጓደኞቹን አላገኘናቸው። አስናቃል ነበር እውነት አልነበረም ሰርጉ ላይ አልነበረም። እኔ ስጠይቀው አብር ሊዳ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ እዚህ ነበረች እኛ እዛ ሆነን ማለት ነው። የሚገርም ነገር በጣም የሚያስቅ ነገር ነው። ይበሳጫል። እኔ ሌሊት ነው የምነሳው እና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለከምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽ ነው? እሷ እንደዛ ናች የምትል የነበረው። ከዛ በቃ እናደዳለን አልነገርንም። በጣም እንዴ ምን አይነት ውስጥ ህይወት ውስጥ ነው የገባኸው? እኔ ያልኩት እኔ ምን አይነት ህይወት ውስጥ እንዴት በቃ ሰው አንተን ማስታመም ሲገባት አሁን አንተ እንደዛ በብድር ውስጥ ሆነ እያወቅ ከዛ አሁን የመጡበትንም ራሱ ገና ብር ይጠይቁኛል ምናምን እያለ ማለት እሱ አሁን ችግሩ የነበረው የብር ችግር ነበር። የመጡበትን ብር ይጠይቁኛል ማለት ምን ማለት ነው? ሚሚ እነሱ ቀድመው ነው የቆረጡት ቲኬቱን ማለት ነው። እሺ ማን ይቆረጣላቸው? ራሳቸው ቆርጠው እናትና ልጆች መጡ። እሺ ከእንደገና ብሩንም አሁን ገና መጣን በቃ ራሳችን መጣን አሉት ማለት ነው። እየመጣን እየቆረጥን ነው ያርገና እየቆረጥን ነው ብላኛለች ምናምን ብሎ ተጨነቀ ማለት ነው። በቃ የራሷ ጉዳይም ጀገረ ካለ ታለች ትምጣ ብትመጣ ትምጣ ምን አስጨነቀ እንደውም ልጆችን በዛው ታያለ አልኩት ማለት ነው። ከዛ መጣች እዛው እንደሆነን ግን ቤቶች ነበር ስትልክለት የነበረው። ከዛ ከቤት አልወጣንም እንደዚህ ያለን እንደዚህ ሆነን ቤቢን ምን አለው አስናናቸው አለው ማለት ነው። ቤቢ ማን ነው? ዘመዳቸው ነው የሆነ እንጂ አብረውን ያደጉት ዘመርነን ወንድምነኛ አናቀም ብዙም በዚህ ጉዳይ ላይ ግን ልጁ መልካም ልብ አለው። ግን እዛ እንደ ዘመድ ምናምን ነው የሚተያዩት ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚተያዩት። እና የሚገርምህ እኛ ኢንፎርሜሽን ይደርሰናል እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም። እንደው አንሳ አውራ አንድ ቀን እንደው መጣለው ስትል አይ አንሳ አሁን እንደገና መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋል እኛ እንዳቀማችን እየኖርን ነው እዚህ ምናምን ብየዋለሁ። እኔ እዛው እንደሆናችሁ እዛው እንደሆነን ግን በብዛት የምትለው የነበረው ያን ነው። ምክንያቱም አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ የነገረኝ ያኔ ነው። ወንዴ እንደውም ህንድ ላይ ነው የነገረው ለኔ መጀመሪያ ነው የነገረኝ። ከዛ እኔ እንደውም ይሄን እድል አግኝተህ ለምን አትወጣም አልኩት። ውጣ ለምን ምን ትጠብቃለህ? ከዚህ በላይ አንተ ለምን እንደሆነ ሰው የምታስነቀው? መውጣት እኮ አለብህ ስለው ስራዬ ያወቅነው እኛ ከ5 አመት ምናምን አካባቢ ነውና እውነት ተናደድን። እውነት ለመናገር ለምን እዛው ሄደ አትሰራም ማለት ነው። ምክንያቱም ጥቅም እንደሌለው አወቅን እና ተሰበሰበን። ሁሉ ጊዜ እንሰበሰባለን እናወራለን። ከዛ እንዴት እንደዚህ ታረጋለህ? እንዴት ይሄን ሪስክ ትወስዳለህ? እኛ አንደኛ ቤት ግዛ እንላለን የሆነ ነገር ምክንያቱም አንድ ቀን የሆነ ነገር ሊያርፍ ይችላል በሚል ሁሉ ጊዜ ይሄን ነገር ጨቀጭቀዋለሁና በኋላ ላይ ግን የሆነ ታዝኛለሽ አንቺም እኮ ብትሆኚ ልታረጊው ትችያለሽ እኮ ግን ለሱ ከማዘን የተነሳ ማለት ነው። እና አይ እኔ ቃል ገብቼ ነው የመጣሁት እኔ ስራዬን ወደዋለሁ እዛ ሆኜ የምሰጣትን ነገር ከዚህ ሆኜ ኢትዮጵያ ውስጥ ሆኜ ሀገሬ ላይ ሆኜ ማድረግ እንደምችል ማሳየት ፈልጋለሁ። እንደምትለው በጣም ከቁጥር አንፃር ብዙ ሊሆን ይችላል ግን እኔ ሰው የለኝም። አስናቀ የጓደኛ ልክ ነው ይላል ማህበራዊ ሚዲያ ላይ እሱ በተደጋጋሚ በተለያዩ ማህበራዊ ሚዲያ ላይ ሲያወራም ሰምተነዋል። 29 አመት ለቅሶ ላይ የተናገረውን ታስተውሳላችሁ? 29 አመት አንድ ወር ነው የተለያየ ነው
ለአንድ ወር ብቻ ነው የተለያየ ነው በ29 ዓመት ውስጥ ብሏል። እና አሁን እኛ የምናውቀው ከውጭ ያለን ሰዎች የምናውቀው በጣም ቤስት ጓደኛ ጠባቂ የሚጠብቀው ጓደኛ እንዳለው ነው። አንተ እያልከኝ ያለው ደግሞ በተቃራኒ ነው። እስኪ አብራራልኝ፣ አልገባኝም፣ ግልጽ አድርግልኝ ወንዴ። አዎ ማለት እንግዲህ እኔም ከህይወት ተሞክሮ እስከማውቀው ድረስ ለእኔ ጓደኛዬ ማለት አንደኛ የሳተ የህይወት አቅጣጫ እንኳን ሲይዝ የሚመልሰኝ፣ በተለይ አንዳንድ ጊዜ በተለይ የጤናም ችግር ካለ አንዳንድ ነገሮች የተከለከልኳቸው ነገሮች ካሉ እንኳን እነዛን ነገሮች ነው ብሎ ካልሆነ እንኳን በጣም ጫና ፈጥሮ ህይወትን አደጋ ላይ የሚጥል ነገር እንኳን ሲኖር ያንን ተከራክሮ ተጨቃጭቆ የሚያስተካክል ጓደኛ ሲኖረ ነው ጓደኛዬ ብዬ የምናገረው። ስለዚህ ነፃነትን ህይወት እኔ ሳየው በዙሪያው ቤት እንዲኖረው፣ ሌሎች ሀብት አስተያየት እንዲፈጥር፣ ሌሎች አማራጮችን እንዲያይ፣ ራሱን እንዲንከባከብ የሚያደርግ ሰው እኔ አላየውም። እና በተደጋጋሚ ይባላል እንደው በሀዘኑ ጊዜም ታገስ ቤት የሚባል ነገር ይነሳል። እና እኔ እንደውም እውነት ለመናገር አላቆም ቤቱና በኋላ ግን ስናጠራ ታገስ ቤት ማለት ያው የሬስቶራንት መጠጥ ምግብ የሚሸጥበት ቤት ነውና እና እንደዚህ አይነት እንግዲህ ነፃነት ቅድም እንዳልኩ ከህንድ ከምና በኋላ ሲመጣ በጣም ህይወቱ በጣም ጥንቃቄ የሚያስፈልገው ኃላፊነት ወስዶ እያንዳንዱ ነገር ተው የሚለው ሰው ያስፈልጋል። ስለዚህ እኔ እንግዲህ ሰውም እንዲረዳው የምንፈልገው ነፃነት ምናልባት በዙሪያው የሚያስብለት ከልብ እውነተኛ ወንድም ነኝ ጓደኛ ነኝ ረጅም ጊዜ ቆይቻለሁ የሚል ሰው ካለ በዙሪያው ሊያግዘው ይገባ ነበረ። ስለዚህ እኔ ማንም ሰው ሊያግዘው ስላልቻለና ህይወቱን የሚታደገው ስላልቻለ እኔ በእኔ እምነት ነፃነት እሱም እንዳለው ሰው የለኝም ለእኔ ብቻ ለም ባይዘው ሌላም አንድ እሱን የምታውቅ ሴት ስሟ እንዳይጠቀስ የምትፈልግ ሴት ናት። እና እሷ ምንድን ነው ያለችኝ? እኔ አንዳንድ የምሰማው ነገር ግራ እየገባኝ ነው። ነፃነት እኮ ሰው የለኝም ብሎኛል ስትል እሱም ለእኔም አውርተናል እንደሆነ ብሎኛል። እና ይሄ ነው እውነታው፣ ይሄ ነው። እኔና ማሚ የሚስቱ እናት እግዚአብሔር ይስጣት ጥሩ ሰው ናት። በቃ በጣም ተንቀጠቀጠን። በቃ አልሆነም፣ አልሞተም። የሆነ መርፌ ይወጋ ሲባል አይወጋም፣ ይነቃል አልመታይ ከነገና አስኔ ጥራ ናት ብለነው እዚህ አይሲኤምሲ ይዘነው እንሄዳለን፣ እዛ ይመረመራል አልኩኝ። እኔ ብዙም አይናገርም በእርግጥ ግን ለኔ እንዲነግሮናል። መጨረሻ ላይ ለሁሉም ለወንድሞቼ በሙሉ ነግራል። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ የነበረው። ምንም አይጠቀመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች። ለኔ ብላኛለች። እኔ ምን ማለት ነው አልገባኝም። ከዚህ የመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝሮ እሷ ጋር የሚሄደው ማለት ነው ሄደው እንደማይጠቅማት ነው። ትንሽ የብር ነው ነው $2000 አዎ አይጠቅመኝም ብላኛለች ለኔ ለራሴ ማለት ነው። ከሁለቱም ነገር ከስራዬም ሆነ እሷ ጎበዝ ጠንካራ ናት። ጠንካራ ስለሆነች ይሄን ነገር ትወጣዋለች። ይሄ ማለት ይሄዳል፣ በየ6 ወሩ ይሄዳል። በየ6 ወሩ ሲሄድ ደግሞ የማይሰጠው የማያመጣው ጊፍቱ ነው ይዞ ነው የሚሄደው። ይላል ሲመጣ ደግሞ እዚህ ላሉ ሰዎች አንዳንድ ለኔ ልጆች ለሱ ልጆች ምናምን ተይዞት የሚመጣው ደግሞ የዝም ብሎ ነገር እንኳን ይዞ አይመጣ ስኒከሩ ምንም ይዞ ይመጣል። እና ያ በጣም ሁሉ ጊዜ እንግዲህ ሁላችንም አለን ሁሉም አሉ ለሱ ሁላችንም እሱ ላይ ነበር አይናችን። ለምን በቃ የሱ ህይወት መቼ ነው ሁሌ ነው የምናስበው መቼ ነው የሚስተካከለው አይነት ነገር እያለሽ ግን ሀብታም ማቶኝበት ማለት ሁሉ ነገር አለው ግን ሊለወጥ የማይችል አንደኛ እነሱ እኮ አይለወጡም እኮ ሁለት ነገር ነው ያጡት። እሱ ስራውን ይወዳል ራሱንም ሊለወጥ አይችልም። የሚስቱን እናት ይዞ ቤት ተከራይቶ ጥሩ አድርጎ ነው የሚያኖረው የፈለገችበት ቤት በቃ ጥሩ ሰው ነው። በቃ ምን ይሄን እንገርሽ በቃ ይኸውልህ እንዳልክ ምን መሰለህ ኢቢኤስ ላይ ስንቀርብ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው
እንደውም ደስ ነው ያለኝ እውነት ለመናገር በኋላ ሳየው ደስ ነው ያለኝ ማለት ትልቅ ዋጋ እንደከፈልኩ ነው የሚሰማኝ ግን እውነቱ ያ አይደለም እኔ አሁን ጥሩ ናቸው ለሁለቱም ጥሩ ናቸው ያልኩት ለነሱ ነው መልሱን ለነሱ ነው እኔና እነሱ እንተዋወቃለን አንቺና ሚስትየውም እናትየውም እንተዋወቃለን ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን ይችን 3 አመት 4 አመት አካባቢ ምን እንዳሳለፍን ሊሞት 1 ወር ሲቀረው ምን እንዳወራን ከሚስትየው ጋር እናቃለን እኔ አቃለሁ እሷም ታቃለች እውነተኛ ሰው ከሆነች ይሄንን ማውራት ትችላለች ገባ ይሄ ነው እንጂ እኔ እንዲ ነው ማለት አልፈልግም ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር ከሚስቱም ከሚስቱም እናት ጋር ያልሽኝ ያለሽው አዎ ከሚስቱ እናት ጋር አሁን 4 አመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት አሁን እሱ መጽሐፍ ሁሉ አእምሮ ይጽፋል ይገጥማል ምናምን የነበረው ግጭት ግን በጣም የሚያስጠላ ነበር እኔ አንዳንዴ ገፍተን እንሄዳለን ቤቱ ገፍተን የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው እሱ ያንን እኔ የሚገርም ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል የተረጋጋ ነገር ይፈልጋል ጽሁፍ እኮ የተረጋጋ ቦታ ይፈልጋል መንደረኛ ነው ያደረኩት ልጁን ማለት ነው ቤቱ እንዳይቀመጥ ከዛ እዚህ ወሬ እኔ እንደውም አንድ ጊዜ ሄደ ያኔ በደም ሳይነግረኝ ለምን ሄደ እዛ አረፋት ነው አሜሪካ እዛም ድረስ እኮ ነገር ይመጣል እንደዚህ ብሎኛል እኔ ማለት ነው እና እኔ ለልጆቹ የተለመነው ነገር የለመንኩት ነገር ወንድሜን እንዳገዝኩ ነው የምቆጥረው ግን ያ እነሱን ያልኩበት መንገድ እኔና እነሱ እንተዋወቃለን ማለት ነው ይሁን እንዳልክ ካልኩሌት እናርገው ከ43 ላይ 29 አመት ስትቀንሰው ስንት እንደሚሆን ማለት ነው ከ43 ላይ 29 ማለት ነው ማለት ነው 14 መሰለኝ አይደለ አዎ 14 አመቱ ነው የሚሆነው እሺ እና የዛኔ አሁን ምን አለ መሰለኝ እንዲህ ስብሰባም ስናረግ እያንዳንድሽ እዚህ ጋር እንትን አትጎጅም እኔ ነኝ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው አልገባኝም እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀብ እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር ለምን ወንድም እህት እናንተ ናችሁ እናንተ ማትጎዱበትና ማታዝኑበት ምክንያቱ ምንድነው አልገባኝም እንግዲህ እኔ አላቅም ብቻ ለማንኛውም እንደዚህ የሚባል ተረት በጣም ማለት የሚያሰለች ማለት እንደ እኔ እዛው በቃ የሆነ ሰዓት ላይ እንዴት ምን ያህል ህይወት እንደነበረ በዛች ሰዓት ውስጥ አይቻለሁ እና አታዝኝም እኔ ነኝ አይነት ነገር ለኛንም ለማሳመን እዛ ጋር እኔ ነኝ አይነት ነገር ሲባል ነበርና ነፂ በ14 አመቱ ሰፈር ላይ ቀበሌ ውስጥ ቲያትሮች ምናምን ይታይ ነበር ያኔ ጽሁፍ እየጻፈ ብዙ ቲያትሮች ተሰርተዋል እዚህ ጋር አሁን የነበሩ ልጆች ይመሰክራሉ ውስጥ ማለት ነው በወቅቱ ከዛ 16 አመት ነው 17 አመት አካባቢ ሲሆነው ነፂ የሳምባ ምች ያዘው ማለት ነው የሳምባ ምች ሲይዘው አመመው ሲታመም እናታችን ማለት ነው ወደ ፒያሳ የሄደበት መንገድ ወደ 4 ኪሎ ሄደበት እዛ ውስጥ ቲያትር ያን ጀምሯል ብያለሁ እንደገና ዩኒቲ ምናምን እየተወዳደረን በቃ ልጁ ጎበዝ ነው እንትን የሚጽፋል ሬዲዮና ይጽፋል ምናምን እና የዛኔ ሲታመም አባታችን አንቺ በድለሽው ነው በደንብ ምግብ ስለማይወስድ ነው አይነት ነገር ብሎ ወስዶ እሱ ጋር እንዲውል አደረገው ማለት ነው ራሱ ጋር አባታችን ጋር ሲውል ነው እዛ ከፒያሳም ልጆች ከዚህ አሁን ቲያትር እዚህ ሰፈር ላይ ይሰራል ብያለሁ አይደል ትምህርት ቤትም ይሰራል ሚኒ ሚዲያ ምናምን ይሰራል ከዛ ነው ተነስቶ ከዛ በኋላ ነው የ10 ቀበሌ ልጆች ተገናኝተው እዛ የተገናኘው ማለት ነው እንጂ 29 አመት ደሞ በዛ ላይ ምሽ ይሁን 29 አመት ማለት ነው አንድ ሰው እኮ ፍሬው ነው የሚታየው 29 አመት ስትኖር እኛ አሁን ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጣ ከናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ አደራችሁ ቆርኪ በቆርኪ ከአንድ አመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል ጓደኛ ማለት እኮ
እኔ በፖሊስም ቢሆን አሳስሯለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ የተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው። ገባ አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ሄኒከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለ ነፂ እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 አመት እዚህ እንትን ራሱ አልመጣም። የሚገርም 3 አመት ጭቆ እንደነበር አውቃለሁ ነሰብሊ ጋር ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራው እሰማል። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አዎ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው በቃ መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታው ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬን ማንም ሰው ሊቃረ ነው የሚችለው ነገር ማለት ነው። ግን እሱ ጋር የሚገርም ልብ ነው ያለው። ታምኝና ትቀመጫለሽ በቃ ሁሌ ታዝኛለሽ፣ ግን ምንም ልታረጊ አትችይም። ምክንያቱም ሁላችንም ከዛ እንጂ ከዚያ አትጠብቂ። እና አሁን እንግዲህ እግዚአብሔር ፈቅዶ ይሄን ልጅ ለማመስገን የሚፈልጉ ወዳጆቹ የሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። አሁን እኛ እንዳልክ አንተ አድናቂን ያጣው የምታደንቀው ነው። ለኛ ደግሞ ወንድማችን ነው። በልጅነት ብዙ ነገሮችን አብረን ያሳለፍን አሁን ብዙ ነገር የምንወያይ በጣም ብዙ ከጀርባችንም ከፊታችንም የቤታችን መጠሪያችን ጎለናል። በቃ ጎለናል። በጣም እውነት ለመናገር አዝነናል። እና ያንን ሀዘን እንዘንበት። በሱ የተነሳ ስሙ እንዲነሳ አንፈልግም። በቃ አንፈልግም። እሱ ትልቁን ስራ ሰርቶ አልፏል። እና በስሙ ለቤተሰቡ እየተባለ አንዳንድ ፕሮጀክት እንትኖች በየቢሮ እየገቡ እየለመኑ እንደሆነ ሰምተናል። እኛ እናንተም አትስጡ። ማንም ሰው ይሄ እውቅና የሌለው ነገር ነው እንዳሰጡ። አሁን የ3 ሚሊዮን ብር ተሰብስቧል። ይሄ በቂ ነው፣ ከበቂ በላይ ነው። በውጭም ያላችሁ በውስጥም ያላችሁ የረዳችሁ ደግሞ እግዚአብሔር ይስጣችሁ። ስላደረጋችሁልን የኔን ድምጽ ሰምታችሁ ለልጆቹ ስላደረጋችሁ በጣም አመሰግናለሁ። ነፂ ምርጥ አባት ነው። በጣም ምርጥ አባት ነው። በቃ ለልጆቹ ከዚህ ተዋጭቆ እያመመው በጣም በልደታቸው እና በማን ነው በልደት ቀን የጌታ ልደት ቀን የሚሰጣቸው ስጦታ አለ የክሪስማስ እና በጣም ለልጆቹ ዋጋ የከፈለ ሰው ነው። እግዚአብሔር ይስጠው። የኢትዮጵያ ሕዝብ ይሄንን አድርጓል። የገባው ገቢ ቀላል አይደለም፣ ጥሩ ነው። እግዚአብሔር ይስጣቸው። የጎፈንድሙ ገቢ ምርጥ ነው። እስከ 80,000 ነው የሰማነው። በወር ደግሞ እስከ 15,000
መንዝሊ እንደሚያስገቡላቸው መረጃው አለኝ። ጥሩ ነው፣ እግዚአብሔር ይስጣቸው። ልጁ እንዳይጎልባቸው አድርገዋል ህዝቡ። ግን እዚህ ኢትዮጵያ ውስጥ አንዳንድ ወዳጅ ነን ብለው ቤተሰብ ነን ብለው ከወንድም በላይ ነን ብለው ገንዘብ ሊሰበስቡ የተነሱ ሰዎችም አሉ። እየሰበሰቡም ያሉ ካሉ ከኛ እውቅና ውጪ ስለሆነ እኛ ምንም የምንፈልገው ነገር የለም። እኛ ስሙ እንዲጠበቅ ነው የምንፈልገው። ይረፍበት፣ ነፍሱ እርፍ ብላ ትኑር። በቃ ስሙ ማንም ባያነሳ በደስታው እሱ ለሰው እሱ እያዘነ ደስታን የሰጠ እሱ እየተጎዳ ለሰው ደስ የሚል ነገር ያደረገ ልጅ እስከሆነ ድረስ አሁን ደግሞ እረፍት ላይ ነው። በቃ ይረፍበት፣ ስሙ በማይሆን ነገር አይነሳ ነው እንትናችን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታቀልሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን አትችልም። በቃ ትንሽ ለእነሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለች እና ያ ነገር አለ። ትንሽ አሁን ላይ ዝናን የማይፈልግ ገንዘብን የማይፈልግ የለም እኔ እንደሚገባኝ። ምናልባት ከዛ ጋር ተይዞ ያለ ነገር ሊሆን ይችላል ብዬ አስባለሁ። አንዳንድ ሰዎች የሳሳቱት ያሉት ስህተት ብዬ የማስበው ብዙም ስለተገለጸ ማለት ነው። ያው ለነፃነት ይገባዋል አይገባውም እንግዲህ ያው ህዝብ የሚፈርደው ነገር ነው። ያው ባይሆን ጥሩ ነበረ። አንዳንድ የምንሰማቸው ነገሮች ያው ኦልሬዲ የሆኑ ነገሮች ሆነዋል። ከዚህ በኋላ ሁሉም ነገር ያው ወንድሜም እንደገለጸው ነው። አንዳንድ ነገሮች መቆም አለባቸው። አዎ መቆም አለባቸው። ምንድናቸው መቆም ያለባቸው? አሁን የተነገሩት ነገሮች ፋይናንሻል በተመለከተ ስብሰባ፣ ገንዘብ ስብሰባ ከሰው ላይ ህፃናት ቤተሰቦች እነዚህ ናቸው ድጋፍ ያስፈልጋቸዋል ምናምን በሚል ነገሮች ነው። እናንተ ድጋፍ ያስፈልጋቸዋል ተብሎ የሚሰበሰቡ ነገሮች እንዳሉ እንሰማለን። እኛ ሰውም ኖርማሊ እንደዛ ነው የሚመስለው። አንዳንድ ሰው ይደውልሃል፣ እናንተ እንዴት ነው እየበረታችሁ ነው ባገኛችሁት ነገር ህይወታችሁን እየቀየራችሁ ነው ምናምን ብሎ የሚያስብ ሰው ይኖራል። እንደዛ ብሎ እንትን የሚል ሰው ይኖራል። የለም አንፈልግም እኛ ለምን እሱ ባለ ሰዓት ላይ በተሻለው መጠን የቻለውን ነገር አድርጎልናል ለኛ ገባ እና ያ ነገር ቢቀር ደስ ይለኛል ያለው ይቅርታ እንግዲህ ምን አለ መሰለ እንዳልክ እዛ ቤት የምንሄደው ሁላችንም የምንሄደው ነፂ በር ላይ ጠብቆ ነው የሚያስገባን። በር ላይ ጠብቆ በአለም ይሁን ምንም እንሄዳ ማለት ቅርጫ እኔ እሄዳለሁ፣ በብዛት እኔ እሄዳለሁ ነፂ ጋር እኔ እሄዳለሁና በር ላይ ነው የሚጠብቀኝ። አሁን ነው የሚመጣው ምናምን ብሎ ትንሽ ይበረታብኛል። እንትን ክርክር ነፂ ይበረታብኛል እኔ ላይ እና ወንዴን ያዩት ማለት ከባድ ነው ሁኔታው። እንደዚህ ነው አልልህም እና እንቅልፍም አልወስዳለኝ እና ውጪ ነው የወጣሁት። ማለት ውጪ ወጥቼ ቁጭ አልኩኝ እና ከነዛ ልጆች ጋር ማውራት ፈለኩኝ እና ያው ወንድሙ ስለሆንኩኝ ብዙ ነገር ሊነግሩኝ አይፈልጉም። እውነት ለመናገር ብዙ ነገር አልነገር እንትና እኔ በራሴ ነው በዛም በዚህም ብዬ ሆነሽ የምፈልጋትን ነገር ማገኘ የነበረው ማለት ነውና ይከብዳል። አርብ ነው ያረፈው፣ ቅዳሜ ነው በንጋታው። ቅዳሜ ደግሞ ሙሉ ቀን ነው እና ክርክር የሚሆነው ሌላ ነገር ነው። ሀሳብ አይመጣውም ማለት አሁን ነፃነትን አስቀምጠ መነጋገር ምናምን አይመጣውም። አደፍርም እዛ ጋር ለመሰለ እኔ አሁን እኔ ብሎታል እኔ እና አባቴ ነው አለ እኔ ነው እንትን ነው ነገር እኔ እናታችን 97 ዓመተ ምህረት ነው የሞተችው አለች። እሷ ታችን እኛ ቤት በመተካካት ነው ያደግነው። እሷ ለፍታለች ለኛ ሚኒየታችን በጣም ለፍታለች። ከዛ በኋላ እሷ ታችን እኔ በዛው ማመስከን እንትን ነው መውደድ አለ በቤተሰብ እኔ ቤተሰብን በጣም ነው የምወደውና ታጤ ወንዴ እየለፉ ነው ያሳደኩት። ግን በጣም የተጫነው ነፂ ላይ ነው። ተስ እንዴት ነው አንተ ሶፋ አግኝተህ ተመችቶ ቁጭ ያልነው ነፂ ላይ ነው። እኔና እሱ ነፂን 20 እንግዲህ አሁን ከ21 ዓመት ማለት ነው 21 ዓመት ሙሉ እኛ ነፃነት የፈለግነውን ነገር አድርጎልናል። እኔ አብሬው ሰራ ነበር። እኔ ቲያትሮች ሰራ ነበር፣ በየሀገሩ ፊልም አሳይ ነበር። አብሮት ዞር ነበር። ዞር ነበር ከፍሬሽማን ቲያትር እነሱ ሲዞሩ ብቻ ነው የቀሩት እንጂ
ዞር ያለው አይቻለሁ። አንዳንድ ገቢዎችንም አውቃለሁ፣ ምን እንደሚደረግ አውቃለሁ። እኔ የማይሆን ሰው ሁሉ ሄዶ እዛው ደግሞ ሲከፈለው አውቃለሁ። በቃ ይሁን ነው። ግን እኔ የሚከፋኝ ነገር ነፃነት ምንም ነገር አልነበረውም፣ ነፃነት ማሽን ነው ተባለ። ማን ያን ያለው? ኢቢኤስ ላይ ጓደኛው ነው ማሽን ነው። አስኔ ነው። አሁንም ቢሆን አስኔ ነው። አስኔ ለምን እንደዚህ እንደሆነብን አላውቅም። ለምን አልገባኝም። ቢገባኝ ደስ ይለኛል። ማለት እንዴት አንተ አብረህ ይሄን ሁሉ ዓመት የኖርከው ሰው ብዙ ነገር ያሳለፍከው ሰው በአንዴ ጥሩ አንተ ጓደኛ ከሆንኩ አንተ የማትወደውን ነገር ሞተስ እንዴት የማትወደውን ነገር አስቀጥልልሃለሁ? የማትወደው ነገር አትወደውም። በቃ አለቀ አይደል? እኛ እኮ ነፂ የማይወደውን ነገር እናውቃለን። እኔ ወንዴን ትልቃችን ነው አንፈራውም። ወንዴን እኛ ነፂን ነው የምንፈራው። ለምን መሰለ? አይቆጣህም። ወንዴ ነፃነት እኮ አይቆጣህም። ግልምጫው በቂ ነው። አሁን ነፂ ባለቤቱ ማውራት አትችልም፣ መናገር አትችልም። የሄደችው እንግዲህ ሐሙስ ቀን ነው የሄደችው እና በጣም እስቲ የሆነ ነገር በይ ነፂ ያልኳት ለኔ ትለኛለች። ስለ ነፃነት ለቤባል ነጣጤ ለኛ ትለናለች። ራሷን መግለጽ አትችልም። ግን የሆነ ወይ እኔ ካሜራ ሰው አይደለሁም ነው የምትለው። ነፂ ምን ይላል መጀመሪያ እሷ የካሜራ ሰው አይደለችም ነው የሚለውና ልጆቹ በጣም ስሜታቸው የተጎዳው ሚሚሾ ቅድም ብላለች። ከዚህ ነው ነፂ እየላከ እነሱ የሚያኖረው። የዚህ አንተ ጋር የመጣንበት ምክንያት የተለያዩ ነገሮች ስለምንሰማ ማለት ነው። እኛ ላይም ጥፋት የለም አይደለም፣ አጥፍተናል ማለት እንደ ወንድም እንደ ታላቅ ወንድምም እንደ ታናሽም ወንድም ቁጭ ብለን ይሄ እንደዚህ ነው፣ ይሄ መስከሄድ አለበት፣ ይሄን ማለት ነበረብን። ግን ያልሆነው አንተ የሞተበት ወንድሙን ያጣ ሰውና ረጋ ብሎ የሚያስብ ሰው አንድ አይደለም። አሁንም እየተካሄደ ያለው እንደዛ ነው። እኔ አብረን ተኝተን አሁን አለን ከሚሉ ሰዎች ፎቶ እንትን እያደረጉ ለፖስት የሚልኩ ሰዎችን አይ ነበር። እኔ አሁን እነዛውን ጠንካራ ሰዎች ሆነው ነው ቤት ውስጥ ተኝተን ማለት ነው የለቅሶ ለታ ለፖስት ይሄ ለመታወቅ የሚጥሩ ሰዎች ብቻ ነበሩ። ለፖስት ፎቶዎች ሲልኩ የነበሩ ሰዎች ነበሩ። ያኔ ምን አለ መሰለ እንኳን ሞባይልህን የማየት አሁን ምንድነው ነው እኔ አሁን ያኔ ሰው የሆነ ቦታ ወስዶ የሰውኛ አሁን በህቴም እርግጠኛ በወንድሞቼም እርግጠኛ መሆን ቁጭ አድርጋ የሰው ትክክለኛ ሀሳብ እያሰበ ነው ወይ ብሎ ቢጠይቅ ደስ ይለኛል ለኔ። አሁን እኔ እዛን ጊዜ ምንድነው ማረገው ነው አሁን ነፃነት ምንድነው ውጪ ወተን ከሰና እሳትና እያይዛለን ከዛ ቤት እገባለሁ ከዛ ደግሞ ከሚሚ ጋር ማውራት ምንድነው ማለት አሁን ጠንካራ አይደለሁም። እውነት ለመናገር ጠንካራ አይደለንም እና ግራ ነው። የዛን ጊዜ ግን ሰዎች ተቋቁመው ወይኔ ከኔ ቀድሞ ስለ ወንድም ያውቁ ይሆናል ወይ ያስባለሁ። እንደሚሞት ያውቁ ነበር ያስባለሁ። እውነቴን ነው ማለት እንዴት ነው ነፂ ጓደኛዬ ነው ካልክ ነፂ አሳደግ ነፂ ለኔ ብዙ ነገር ያደርገልኛል የሚል ሰው እንዴት ነው ቆም ብሎ የሆነ ነገር ሊሰራ የሚችለው? ማመስገን የምፈልገው ብዙ ሰዎች አሉ። አስኔ ብዙ ጊዜ ሲታመም እሱ ነው ቀርቦ የሚደርሰው። ይዞት የሚሄደው ሆስፒታል እሱ ነው። አሁን ቅርብ ጊዜ ከታመመ የዛሬ ወር አካባቢ እንደውም በአንድ ልብስ ነው አንድ ሳምንት መኪና ውስጥ እያደረ አስታመመው እና አስኔን እና ዳዊት የሚባል ልጅም አለ ጓደኛው። እነሱ በጣም ትልቅ እና ዳዊት ቤቢም ያ ቤቢም አለ። አንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ እና ብዙ ጊዜ ጥሩ ጭቅጭቅ እንዳለና ሰላም እንደማይሰማው ነገር ግን ያው በባለቤቱም በኩል የተሰጠው አደራም ስላለ እናቴን ተንከባከብም ስላለችው እና እሱም በእናቱ አይን ስለማያት እንጂ እዛ ቤት ውስጥ አንድም ቀን ውሎ ማያውቅ ቤትም በልቶ አያውቅም። ከእንደገና ይዘነው ወደ አይሲኤምሲ ሄደ እና ፖሊስ ማን እንደጠራ አላውቅም። ፖሊስ ተጠርቶ እዛ ግርግር ተፈጠረ። በቃ
ለምን እኔ በቃ ታሟል አውቃለሁ እንደታመመ ራሱን በጣም ጠንካራ አድርጎ ስለነበረ እንጂ ያው የታወቀ ነው ካላረፍክበት ብዙ ጫና አለበት የስራ ጫና የቤተሰቡን ከዚህ እየሰራ ነው የሚልከው በዶላር እየቀየረ እና ያ ጫና አነበረበት ነጼንና ሞግሰውና እንደውም ሻማ ማብራት እውነት ለመናገር ነው በጣም ትክክል አልነበርኩም በወቅቱ አምሮዬም ትክክል አልነበረም በቃ ብዙ ነገሮች ኮንፊውዝድ ሆነን ነበር እሱ በሞተ ሰዓትም የነበረው ነገር በጣም የሚያስጠሉ ነገሮች ነበሩ እዛ ጋር ምን ማለት ነው እዛ ጋር አንደኛ እኛ እውነት ለመናገር እሱ ከስሙ አንፃር ከክብሩ አንፃርም የሱን የማስቀበር አቅም አልነበረንም እዛ ጋር ግን ያው ስሙ አስቀብሮታል ልጁ ስሙ እዛ ጋር የነበረውን ነገሮች ተሸፍኖለታል እዛ ጋር በጣም አቢዩዝ እየተደረገን ነበር አንድ ወር እንኳን ተለያይተን አናውቅም የሚሉ ጓደኞች አሉት በጣም እድለኛ ይመስለኛል ነው ብለህ ነው እንዳልክ እኔ አይደለም ማለት እኔ አሁን ስለ ነጻነት ጓደኝነት በተለይ ከዚህ ከሙያው ጋር ተያይዞ ያው ከሰፈርም ከወጣ በኋላ ያው እሱም እንደሚናገረው ፒያሳ አካባቢ በጣም ከሰፊ የሆነ የጓደኝነት መሰረት ያለው ነጻነት ማለት ለምሳሌ ከቲያትር አካባቢ ብትወስድ እኔ እንኳን እስከማውቃቸው ድረስ በጣም ብዙ እኛ ቤት ሁሉ የሚመጡ ነበሩ የነጻነት በጣም ጓደኛ ተብሎ ማለት ያው ዲፊኒሽኑ ላይ በጣም በደንብ መግባባት ስላለብን ማለት ነው ጓደኛ በጣም ሰፊ ጓደኞች ነበሩት ለምሳሌ ግርማ አሁን አሜሪካ ነው የሚኖረው ግርማ ታደሰ አሌክስ እነሱ ይመጡ ነበር ቲያትርም ሲሰሩ ወደ ፊልምም ሲገቡ ከአመት በዓልም ምንም ሲኖር እኛ ቤት ተሰብስበው ይመጡ ነበርና ነጻነት በጣም ሰፊ ያው ዝናም እውቅናም ስላለው በጣም ሰፊ የሆነ ጓደኞች አሉት በጣም ብዙ ናቸው ብዙ ጊዜ ለኔ የሚነግረኝ ነገር አለና ነጻነት እንደውም እኔ ስለ እንግሊዛዊ ኤልቪስ የሚባል ዘፋኝ ታሪክ አነሳውለት እና እሱ በጣም ተወዳጅ ነው ሰዎች መጨረሻ ላይ እስከ ማምለክ ደረጃ የደረሰ ዝና ነበረው ነገር ግን ከዝና ጋር ተያይዞ በዚሁ የሚመጡ ሰዎች በደንብ በአግባቡ ካልያስከው ግን አደጋ ሊሆን ይችላል ምናምን ነገር የሚል ነገር አነሳውለት እና በዛ ላይ በደንብ አወራን እና እንዴት ነው ግን አንተ በዙሪያ ግን ያለው ሰው እንዴት ነው ያለው ነገር እንደውኔ ያው እንግዲህ መቼስ በእግዚአብሔር ፊት ነው የምናገረው ጥሩ ኮምፎርት እየሰጠኝ አይደለም በዙሪያ ያሉ ሰዎች ጓደኛ የምትላቸው ሰዎች በሙሉ ለኔ ጥሩ ስሜት እየሰጠኝ አይደለም ስለዚህ ጥንቃቄ ማድረግ ያስፈልጋል ራስን የምትገነባበት ሙያን የምታሳድግበት አሁን እንደዚህ ለፍተህ ሀብት የምትፈጥርበት እንደዚህ አይነት ነገሮችን ሊፈጥር የሚችል ስብስብ ውስጥ ብትኖር ደስ ይለኛል እኔ እንደ ወንድ የምመክር ነገር ይሄ ነው ምናምን ነገር ስለው አይ ወንዴ እኔ እኮ እንዳልከው ብዙ ሰው አለ ዝናው ምኑም ጋር ተያይዞ ግን ሰው ግን የለኝም ብሎኛል እንግዲህ በጣም ሰው የለኝም ነው ያለኝ እንዴት ማለት ስለው በቃ ወንዴ እንዳይመስልህ መጨረሻ ዘመን አካባቢ አንዴ ከሆስፒታል እዚህ ጋር ስራ ለመስራት ግሉኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ኖ ቤባ እኔ ከተኛው ልጆቼ ምን ይበላሉ የሚል ሰው ነው አዎ እኔ ኢቢኤስ ላይ ብቻ አይደለም የሷን ጥሩ ነገር ልገነባ ይፈልኩት ማለት ነው አሁን ምን አለ መሰለ እሱ በህይወት ይያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበው አይፈልጉም እንደ ልጅ አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀ ለልጆች ትደውላለህ ለአባት ትደውላለህ እንደ አበሻ ልጅ ማለት ነው ግን ተጽኖ ይኑር ምን አይሆነ ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት ፈልጋለሁ ገባ ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩን ፈልግ ነበር ግን ያ ነገር የሚሆን አይደለም አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው ይዛኔ ማለት ነው ሰጥቼ ቤት ስንመለስ
ምን እናትየው እኔም እኮ መርዝ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቲሽ እሷም ባለ ያሏትን ብትሰሚ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን ብሆን እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳድግ እንድትታገዝ እያልሽኝ ያለሽው አንደኛ እቺ ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብር እንደመጣን ነው ጎፈንድሚ እንዲዘጋጅ ሳንቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የሱን ስልክ ሰጣ ተደወለ ማለት ነው። ሲደወል አወራንበትና እና ከሞተም በኋላ እነዚህ ሰዎች አያርፉም እንዴ ብያለሁ። ምንድነው ነገሩ ብዬ ዘጋውባቸው ማለት ነው። ከዛ እሱ ምን አለ ሴትዮዋ ይሄን አሁን እኔ ያልኩትን ነገር ሰምቼው ነው። በርግጥ ልጅቷ ስኳር በሽታ እንዳለባት ስትወስድ ምናምን አይቻለሁ እዛ ጋር ግን ያን ነገር እግሯ ጋር ተያይዞ እግሯ ድሮ ልጅ ሆና ነው ይሄ ልጅ ሆና የነበረ ታሪክ ነው። ልጅ ሆና ይሄን እግሯ የሚያነከሰው ልጅ ሆና ነው ያ አላቅም እሱን ይመማታ ባላቅም ግን እንደዛ ነው። ልጆቹም ይታመማሉ። ይሄን አሁን እንደዛ ለመካድ ብዬ ሳይሆን ያን ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ ነው የሚለኝ እውነት ለመናገር። አሁን ቅር አላለሽም? ቅርም አላለኝ፣ ደስ ነው ያለኝ። ሰው አሁንም እንትኑን ቢያደርግ ጥሩ ነው። ግን ያለው እዛ ጋር የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ነኝ ደፍኜ መልሼ ለሷ ህይወት እንዲሆናት ያደረኩት ማለት ነው። ብዙ ሰው ነፂ ያው በሽታው የታወቀ ነው። አሞት የነበረው በሽታ የታወቀ ነው። ግን እንደ ሀገር ሄዶ በደንብ አገግሞ ለውጥ አይቶበት መጥቷል። በደንብ ማለት ነው። ሊቨር ነው እንግዲህ እሱ እንደዚህ አይነት በሽታ እሱን ሊገለው አይችልም በዚህ በመጠጥ ማለት ነው። ባይዘ ነፂ ከመሞቱ ከሳምንት 10 ቀን በፊት ምን ብሎኛል? አስኔ አንተ ነው የምትቀብረኝ ብሎ ናምን ያው ስለምንቀላለድ ምናምን ብዙ አረብስማ ነፃነት ወርቅ ነው። በጊዜ ገብቶ አያውቅም ቤት። እኛ ድሮ ነፃነትን የምናውቀው ከ2 ሰዓት በላይ መስቶ አያውቅም። ኡራኤል በነበረ ሰዓት ማለት ነው። ማክሲመም 2 ሰዓት ይገባል። ቁጭ ብሎ የሚሰራቸውን ስራዎች ይሰራል። በጊዜ ተኙ በጠዋት እንደዚህ አይነት የነበረ ባህሪ ነው። ግን እዛ ሲኖር ግን የነበረውን ጊዜ በተለይ 4ቱን ዓመት ደስተኛ አልነበረም። የመጨረሻዎቹን 4 ዓመቶች ጥሩ ሰላም የለውም። በቃ ነፂ ሀብታም ነው። ምንድነው ደሃው ነው አይደለም። ነፂ በጣም ሀብታም ነው። ሀብታም ሚንስ ሙሉ ነው ሁሉ ጊዜ ኪሱ። ነፃነት አስኔ ለበጎም ለክፉም እንትን ያዝ ይላል፣ ብር ያዝ ይላል። መኪና ውስጥ 40 ሺህ 50 ሺህ ይይዛል። እኔ ነኝ ሞባይል በምናምን መጠቀም እሱ ያዝ ነው የሚለው። እኔ እጄን ከትቼ 200 ካልኩኝ 200 አውጥቼ እሰጣለሁ። እንዴት ነው የምታውቀው ይለኛል። እኔ ራሴ ግራ ብሪና በሱ ማለት ሁለት አንድ አይነት ጓደኛ አይሆንም። እኔ ብሩ ያለው ሰው እንዲህ ከትቼ 200 ብር ስጪኝ ሲለኝ 5 ብር ሲለኝ እንደዚህ እና 1 ብር ባለበት ሰዓት እንደዚህ አድርጌ ነው የምሰጠውና ይገርመዋል። ወደ የሚገርመው ብዙ አይደለም እኮ ግፋቢል እንደዚህ ወደ 5 ቅጠል ይሆናል። ለመቁጠር ስም ሰው እንዴ ታታታ ያታላ ምስት ሰው ታታታ ለማድረግ ነው ጧም የሚለው። አንድ አውጥቼ ሲሰጠው አያስኒ እኮ ይላል። እንደው አስኑ እኮ እኔ ብችለው ይላል። እኔ አሁን የሚያሳስበኝ ነፂ ባንክ፣ ነፂ መኪና፣ ነፂ መሬት ቤት የሚባል የለው። ግን ምንድነው ነፂ ልብ አለው፣ ሰጪ ነው። ሁሌ ኪስ ውስጥ አለ፣ ሰጥቶ ነው የሚገባው። ጠዋትም ሙሉ ነው። የሚጠራቀም የሚቀመጥ ነገር የለውም። የሚያጠራቀመው የሚያስቀምጠው ለተቸገሩት።
ከእሷ ጋር አስናቀ አውርቷል መሰለኝ። አስናቀ አውርቷል። እሺ አስናቀ ሲያወራ እሱ እንደውም ወደ አሜሪካ እሱም ይዞት አብሮ ሊሄድ እንዳሰበ ነው የነገረኝ። ነፂ አስናቀና እሱ አብሮ ሊሄዱ። እሺ እሱ እዛ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋ ያለው ነገር አይሰራ ምናምን ሲባል እሱ ሲጃር አልሄድም ያለው። በቃ አልሄድም፣ ነፂ አልሄድም ማለት አልሄድም። ምክንያቱም ቤት ውስጥም ያለ ራስህ ተነስተህ ራስህን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ እያለ ነው እኔ ልጆቼን ምግብ አብስላለሁ አንተ የራስህን አብስል አይነት ነገር ነው የሰማሁት። ለኔ የነገረኝ እኔ እስከማውቀው ማለት ነው። የነገረሽ ነው? ለኔ የነገረኝ ነው። ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለችኝ አለኝ ለኔ ማለት ነው። እሱ ታሞ ተኝቶ አዎ። ስለዚህ ለምንድን ነው የሚሄደው? የሚያስታምም ሰው እኮ ያስፈልጋል ሲባል እሱ አብሮ ሊሄድ እንዳሰበ ነው እኔ የነገረኝ ማለት ነው። ነፂና አስናቀ አብሮ ሊሄዱ ወደዛ ግን ከእሷ ጋር እያወራ ነበር። እሱ ግን ያንን ኮንታክት በሙሉ ለሙሉ አቋርጠው አልፈለገም ከሚስቱ ጋር። ከአስናቀንም መስማት አልፈለገም ነፂ። ከዛ ህንድ ሄድን እንደሄድን የኔ ልደት አይሮፕላን ላይ አክብሮት ነበረ። እስቲ ዛሬ አይሮፕላን ላይ እኔ እንዳጋጣሚ የተወለድኩበት ቀን ነበር። እሱን አክብሮ ሻምፓኝ ምናምን ሰጡትና ያችን ጠጥቶ ነበረ። ያችን ሻምፓኛን እዛ ስንሄድ ታየ። እንደሄድን ነው ቀጥታ ወደ ሕክምና ይገባው። እዛ በጣም የምትገርም ልጅ ነበረች፣ ሜሮን ትባላለች። እዛ ሕክምናውን ስናረግ መጠጡ ስላለ ለአንድ ሳምንት ምንም አይነት ይሄን ይጠጣና ይምጣ ተባለ። ውሃ ምናምን በቃ የተሰጠው ነገር አለ። ምንም አይነት መድኃኒት አልተሰጠው። ውሃ ብቻ እየጠጣ የተሰጠን ምግብ አለ፣ ወተት፣ ኮርን ፍሌክስ፣ እንቁላል ቅቅል ምናምን። በቃ በጣም ደስተኛ ነበር እዛና በሳምንት ውስጥ ሽሪንክ እንትኑ ተስተካክሏል፣ ጉበቱ ማለት ነው። በአንድ ሳምንት ውስጥ በ10 ቀን ማለት ነው። ከዛ ስለዚህ ይሄ ልጅ የታሸጉ ምግቦች ይሄ ቺፕስ ምናምን ለስላሳ መጠጦች ምናምን እነሱ አይነት ነገሮች ናቸው እንትን የሚሉት ለስላሳ ኮካ ምናምን እንደዚህ አይነት ነገሮች ካልወሰደ ይድናል ተባለና እንደገና ድጋሚ ከ10 ቀን በኋላ እቺ ፕሮቲን ሼኮች ፕሮቲኖችን አዘዘለትና ለምርመራ ድጋሚ ተደረገለት ማለት ነው። ልክ ከተቀመጥን በ30ኛው ቀን አካባቢ እንትን ተባለ ማለት ነው። ሲታይ አሪፍ ነው። ከዛኛ እኔና ወንዴ እንደውም ምናልባት መጠጥ አዲክት መጠጥ ሲከለከል አዲክት ሊሆን ይችላል ይመርመር ሲል አልመረመርም ያለኝ መተው እችላለሁ ሲል በፍጹም መመርመር አለበት አለ። ተመረመረ። ወንዴ እንደውም ይመርመር አለ። ተመረመረ። ሲመረመር መጠጥ አዲክት አይደለም ልጁ። እኛ እንደውም በቃ እዚህ መድኃኒት አለ ይታዘዝልሃል ሲባል እሺ በቃ ለሌላ ሰው እንኳን እንግዛው ብለን ስንለው አይቻልም አለ እንጂ አዲክት እንዳይጠጣ የመጠጡን ስሜት የሚተካላት። ለምን መድኃኒት አለች እሷን ስትወስድ መጠጥ የሚባል ነገር አጠጣም። እሺ። እና እኛውን የዛኔ ወይ ዝም ብለን ገዝተን ሰውየው ጽፎልን ማድረግ እንችል ነበር። እንደው አንዳንዴ ሳስበው እሱ ለሙድ ነው አለ እኮ እኔ ለሙድ ነው እንጂ እንትን ምለው እንትን አይደለም ብተዋለሁ ብለው እንትቷል። እውነትም እዛም 40 ቀን ስንቀመጥ ትቷል። እና እኛ ህንድ በነበርን ሰዓት ልንሄድ 1 ሳምንት ሲቀር እነሱ መጡ። እነማን ናቸው? ሚስቱና ልጆቹ ተሰብስበው መጡ። የት ህንድ ነው የመጡት? ከዚህ ኢትዮጵያ። እሺ። ኢትዮጵያ መጡ። ሊሄድም አላለችም። እኛ ሄድን፣ ተቀበልናት። እኔ እንደው መጨረሻ ዘመን ላይ ብዙ ጊዜ ሚዲያ ላይ እንትን ስለማልል የሰጠውን ኢንተርቪው ሳይ ሁለቴ ነው የሞተብኝ ለኔ። ለእናንተ ምንም ባልሆን ለቤተሰቦቼ ግን ያለው ነገር ያማል። በዚህ አጋጣሚ ለአንድ ነገር ላውራ። ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር? ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት።
ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት ነው። እና የዛኔ ተኛ ከሷ ጋር አወራ። ለካ እሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር ከእናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩና እንዴ በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤተም እንገዛለን እንደዚህ ብየው የዛኔ ተኛ ሆስፒታል መጣ። እኔ ነፂ እና እኔ አስናቀን ተደዋወልን አላወቀም። ነፂ ይዞት ተነስተው አሊዝ እምቢ አለኝ በኔ መኪና ሲለኝ እሱ አልፈለገም። በቃ መኪናውን በቃ መኪናው ማለት ውስጡ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ። በቃ እኛ የምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትናል ቤቱ ማለት ነው በቃ ለሱ መኪና። እና ምንድነው የሆነው እሱ ታሞ ተኝቷል እዛ ጋር ታሞ ተኝቶ መኪናዋ ትንሽ ትንጠባጠብ ነበር። ብር የለውም ብያለሁ። የሆነ ልጅ ነው ብር እያመጣ የሚያበድረው መኪናውን ወስዶ አስፈቱበት። ብር የለው አካውንቱ ስለተዘጋ ሰዎች ጋር ነበር ብር የሚቀመጠው ሰዎች ጋር ነው። ስራ ደግሞ በጣም እያነጋገረ መጥቶ ነገ እንቀርጸዋለን ካምለሰት ጋር ራሱ አውርቷል የዛኔ የቴዲ አፍሮ ሚስት ማለት ነው። እና ምንድነው የሆነው አስፈቱበት መኪናው እቺ ተንጠባጣለች። ከዛ አበደ። ምክንያቱም ገንዘብ የለውም መታከም ትንሽ ይፈልግ ነበረ። በዛ ተነስቶ ነው የወጣው። እንትን ብሏቸው አምጡ አልሞትኩ እኔ ሳልሞት ለምን ታስፈታላችሁ? መኪና የገለብጠው ነበር እኮ አሉ። ሊገልብጥና ልሞት አለ። በቃ እሱ ተናደደባቸው። በዛ እንትን አለ ማለት ነው። ኢቢኤስ ላይ ሰይፉ ሾው ላይ ስም ያልዞረ መኪና ከተገዛ ገና 1 ወር ከ15 ቀን ነው። ይህንን ጉዳይ እኛ ይዘን ስናጣራ ግን መኪናው ከ8 ወር በላይ እንደቆየ ሰምተናል። 1 ወር ነው የተለያዩት ወይስ 8 ወር ነው? እስኪ በደንብ ግልጽ አድርጊልኝ፣ አልገባኝም። እዚህ ጋር መኪና ሲገዛ ነው የሸሸኝ ማለት የመጨረሻውን 1 ወር ነው ማለት ነው? በአስናቀ ንግግር እንምጣና 1 ወር ከ15 ቀን ከሆነ የመጨረሻውን 1 ወር ከ15 ቀን ነው ነፂ የሸሸው ማለት ነው ወይስ ምንድን ነው? አልገባኝም። አይ መኪናውም ከተገዛ እንደተባለው አንተ እንዳጣራው 8 ወር አካባቢ ሆነዋል መኪናው ከተገዛ። ይሄን ነው እኔ የማውቀው። ግን መኪናው 1 ወር ከምናምን እኔ መጀመሪያም ሲጀመር መኪና የለውም ቤት የለውም አትበል ለምንድን ነው የምትለው ብየዋለሁ። ድጋሚ እንዳትደግመው ብየዋለሁ እዛ ቀብሩ ላይ ብሎ ሌላ እንዳትደግም ግን መልሶ ደገመው። ለምንድን እኮ አሁን ለልመና እያመቻቸው እንደነበረ ነው እንዲለመንበት አንፈልግም ብለን ስላልነው መኪና የለውም ቤት የለውም ማለት እኮ ጎፈንድሚን ያንደረደረ ስለነበረ ነው እኛ የተቃወምነው ከመጀመሪያው ማለት ነው። ለምንድን ነው እንደዚህ የሚባለው ያለው እንጂ መኪናው ከተገዛ 8 ውል አለ። ለምሳሌ ውሉ አለ ኢማን አስመላሽ የሚባል ነው ውል አለ። ኢማን አስመላሽ የተባለ ግለሰብ እሺ ከሱን የተገዛው በውልና ማስረጃ ውል አለ። ስለዚህ 1 ወር ከ15 ቀን አልነበረም። ለመሰለሽ እኔ ያነሳውበት ትልቁ ምክንያት አሁን እያልሽኝ ያለሽው እኔን እኮ እየሸሸኛለው 1 ወር ከ15 ቀን መኪና ከገዛ በኋላ ነው ካልሽ 1 ወር ከ15 ቀን ኦልሞስት በአስናቀ ቋንቋ ብንመጣ 1 ወር ከ15 ቀን አጭር ነው ብዬ ነው ይሄንን ጉዳይ ያነሳውትኝ። ከሀብት ጋራ ከገንዘብ ጋራ በተያያዘ እሺ ወደ ገንዘቡ እንመጣለንና አንድ ጥያቄ ግን ተጨማሪ ማንሳት ፈልጋለሁ። ወይ እኛ እንደ ተመልካች ውጪ እንዳለን ሰዎች በዙሪያ ያሉ ሰዎች እንደምንመለከተው እነዚህ ሁለት ጓደኛሞች ለ29 ዓመት አስናቀ እንደተናገረው አስናቀ እንዳወራው 1 ወር ብቻ ነው ተለያይተን የምናቀው ብሏል ለአደባባይ ህዝቡም ያለቀሰው
29 ዓመት ሙሉ አንድ ወር ብቻ የተለያየ ሁሉም ህዝብ ነው ያለቀሰው። ሁሉም ሰው ነው ያለቀሰው። አንድ ወር ነው ተለያይተን የምናውቀው 29 ዓመት ውስጥ የቅርብ ጓደኛዬ ወንድሜ ብሎ ሲያወራ ሰው ሁሉ ነው ያለቀሰው። በእርግጥ ምንድን ነው መልስሽ? አዎ ማለት አንዳንዴ ለምን እንግዲህ አእምሮ ተነክቶ ይሆናል አላውቅም። እሱም በሀዘኑ ምክንያት ሳስበው ማለት ነው። ሲጀመር አስኔ በመጀመሪያ እኔ ያው እነሱ ስመጣ እኔ ሳቀው አስኔ ፎቶ ቤት ምናምን ነበረው የሆነ ሀገር ነበር የሚኖረው። ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። እዛ ይውናል ጓደኛን እኔ ጓደኝነቱን ልነጥቋት እንፈልገው ግን 29 ዓመት ሙሉ አንድ ወር የሚለው ነገር አላምንም። በዛ ላይ ነፂ አሜሪካ ነገር ነበር የኖረው። ትንሽ ጊዜ ኖሯል። 2 ዓመት ከ7 ወር አካባቢ እዛ ኖሯል። በሁለተኛ ደረጃ ደግሞ ሀረር ነው ለስራ እንትን የሚለው ስራው ሀረር ነው። ከሀረር እዚህ እየተመላለሰ ነው የሚሰራው። ማን ነው እሱ? አስናቀን ነው። እሺ አስናቀና ነፂ በጣም ነው የሚወደው፣ እውነት ለመናገር ከልብ ነው የሚወደው። ያስናቀ እንግዲህ ያው እንደ መውደዱን እንደምታየው በእንትን ገልጿል። ግን እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንትን ማለት በቃ ብዙ መስዋዕትን መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ ከናንተ ሀዘን እበልጣለሁ፣ እኔ እንዲህ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች መታረግ አድርጋለሁ። እንትን ወንድም ማን ነው ጓደኛ መሆንን እንትን የምትለው ግዴታ አይደለም። አንድ ሰው ራሱ ለኛ እኮ ምን ብሎናል? እናንተ ናችሁ እንደ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎናል ማለት ነው። ማለት ይሄን ያለ እንትን ከማለቱ ማለት ነው። እና እንዳልክ ምን መሰለህ አሁን እኔ በጣም ሰዎችም ምናልባት እኔ አላቅም እኔ የተረዳውበት በራሴ ማለት ነው። አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመት የሚሆነው 50 ዓመት የሚሆነው ሲወለድም አብሬ ተወልጃለሁ መንታ ነኝ ቢል ምንም ችግር የለብኝም። እሱ በጓደኝነታቸው ችግር የለብኝም። በቃ እሱም ጓደኛዬ ነው እሷም በቃ ይሁን ችግር የለውም። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ቢያንስ ስቃዩን መቀነስ ነው ወይስ እንዴት ነው? አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ነው አይደል? የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው። ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ እኮ ፕሮቴክት የሚያደርጉት ልጆች ነበሩ። በተለያየ በቃ ይሄ ከሌ እንዲ ነው እኔ እሰማለሁ እዛውም አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ ጭቆ ላይ የነበረበት ቦታ ጊዜ ማለት ነው። ከ3 ወር በፊት ጭቆ ነበረ። ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው ጋይድ በፍቅር ደስ በሚል ሁኔታ የሚያደርጉበት ነገር አለ። ግን ዛሬ መጠጣጥተ ነገ የሆነ ነገር አድርገ መጠጡ የተከለከለው መጠጥ እንዲጠጣ አድርገ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገ በዘዴ አድርገ ማላቀቅ ትችል ነበረ። እውነተኛ የሱም ጠባይ የምታውቅ ሆነ ማለት ነው እንጂ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ለራስ ፕሮሞት መስጠት ምንም ዋጋ የለውም። ለኔ አይታየኝም። ያ ነፂ ያገኛል። እውነት ለመናገር ነፂ ያገኛል። አንድ ምን አለ መሰለህ ነፂ ብሩን ለልጆቹ በዶላር ይመልሳል። እናቱ አለች፣ የእሷ እናት አለች። የእሷ እናት የቤት ኪራይ ያው የሚኖርበትም አንድ ላይ ቢሆንም ለእሷ ያደርጋል። እንደገና ደግሞ የሚያግዛቸው ሰዎች አሉ፣ ወንድሞች። አሁን የተናናሽ ወንድሞቻችን አሉ፣ የእነሱም ቤት ፈርሶብናል። የአያቶቻችን ቤት ስለፈረሰ እነሱም የቤት ኪራይ እየከፈለ የሚያኖር እሱ ነው። ብዙ በርደን አለበት ለው ላይ ማለት ነው። ይሄ ልጅ የሚያገኘውን ሁሉ እየኖረበት ነው የነበረው። እየኖረበትም ሰውም እያኖረበት ነው ያለው የነበረው። ስለዚህ እንዴት ይኖራል አስቡ። ከዛ ወደዚህ ነው እንጂ ከዚህ ወደዛ ሲመነዘርከው በጣም ብዙ ነው የሚሆነው። የዛን ቀን ታስታውስ እንደሆነ ቀብሩ ላይ ይሄኔ እኮ ታግስ ቤት ቀጠሮ ነበረን እያለ ሲያወራ ሰምቼዋለሁ። እና ዛሬ 5 ሰዓት ላይ ዛሬ 5 ሰዓት ላይ ስለዚህ በቃ በየቀኑ ይሄዱ ነበረ ማለት ነው። እና አሁን እኔ በቀደም ነው ገና የታገስ ቤት ዛጋ መሆኑ እንግዲህ ከቤቴ ትንሽ ዝቅ ብሎ ነው ዛጋ መሆኑን ያወቁት እኔ በቀደም ነው። አሁን ልክ የሆነ ፕሮጀክት ቦታ ላይ እንደሚውሉ አይነት ነገር አርጎ
ሲያወራ በጣም ነው የሚያሳፍረውና ለዛውም እንደዚህ በጣም ወደዋለሁ የምትለው መጠበቅ አለበት ተብሎ የተባለውን ውድ ጓደኛውን እዚህ ቦታ ላይ ቀጠሮ ለመያዝ ለምን እንደሆነ የታወቀ ነው እና ጓደኝነት የሚለው ነገር በምን እንደሚገለጥ ባላቅም ለምንድን ነው እንደዚህ ያልኩት? እኔ አንደኛ በተደጋጋሚ እየተወጣ የሚነገር ነገር አለ ስለ ነፃነት። እኛ የማናውቃቸው ታሪኮች አሉ ስለ ነፃነት ማንነት የተዛቡ ነገሮች እየተነገሩ ስለሆነ ይሄ ነገር እንዳይደገም እኛ በጣም ብዙ ሰዎች ጋር ሰርቷል። በጣም ትልልቅ አርቲስቶች፣ ታዋቂ ሰዎች እሱን የሚወዱት የሚያውቁት ከሙያ አንጻር የሚነገሩ ነከሌ ይናገሩ ብዬ እኔ እንደው ምሳሌ አድርጌ ስም ጠቅሼ እንደዚህ ይደረግ የሚል ነገር ሲመጣ በዛ ትንሽ መጓተት ተፈጠረ። ስለዚህ በዚህ መንገድ ነው መሄድ ያለበት። ዞሮ ምንድነው ሀሳቡ ምንድነው? ቀን ሃይማኖታዊ ስርዓቱን ተከትሎ እና እኛ እንደ ቤተሰብ እነሱም እንደ ጓደኛ ሆነን በጋራ አንድ ላይ የወንድማችንን ነፍስ ይማር ማክበር አለብን። ማታም ደግሞ መደረግ ካለበት ገቢው በሙሉ ለመቄዶንያ ይሁን፣ ነገር ግን እዛ ላይ ማንም እየተነሳ የማይሆን ነገር መናገር የለበትም የሚል ነገር ነው የተነሳው። በዚህ አቋም ነው እኛ የጸና ነው። ከዛ በኋላ ይሄንን አልን። መጨረሻ ላይ ሌላ ተጨማሪ ጌርጌሴኖን የእውነተኛው 80 ቀን ጌርጌሴኖን የሚል ነገር መጣ። ማናውቀው ነገር ማለት ነውና ዞሮ እኛ ምንድነው አንደኛ እኛ እንዲያዝልን የምንፈልገው አንደኛ የወንድማችንን 80 ቀኑንም ይሁን ሌሎች መርሃ ግብሮችን ቢኖሩ በቤተሰቡ አቅጣጫ መመረት አለበት። እኛ የወንድማችን ሀዘን እኛ በምናውቀው መልክ መሆን አለበት። ማንም እየተነሳ ስለሱ የእኛን ስሜት የሚጎዳና የእሱን ስም ዝቅ የሚያደርግ ነገር ማናገር የለበትም ነው እኛ ያለ ነው። እዚህም የመጣንበት ዋነኛው ዓላማ በደንብ ሁሉም ሰው አስምሮ እንዲያዳምጠን የምንፈልገው ነፃነት በህይወትም እያለ ደግ ልብ የነበረው በዙሪያው ላይ የነበሩ ሰዎች መልካም ሲያደርግ የነበረ ብዙ ሰዎችን ያገዘ የደገፈ ሰው ነው። ስለዚህ ይሄ ነገር እኛ እንዲቋረጥ አንፈልግም። በነፃነት ስም ለማንም ድጋፍ ቢደረግ ችግር የለብንም። ለተቋም ለምሳሌ ለመቄዶንያ የገቢ ማሰባሰቢያ ቢደረግ እኛ አልተቃወምንም። ሲጀመር በህይወትም እያለ አግዟል። ነገር ግን ምንድነው እኛ የምናስቀምጠው አንደኛ የቀኑ መርሃ ግብር ሃይማኖታዊ ይዘቱን መንፈሳዊ ይዘቱን ይዞ ወንድማችን ነፍስ ይማር ተብሎ እዛም ካሉ አባቶች ጋር ከዚህም ካሉ ከቤተሰብ ጋር ከጓደኞቹ ከሚወድ ከወዳጆቹ ጋር ሆነን በጋራ ነፍስ ይማር የሚለው ፕሮግራም እንዲካሄድ እንፈልጋለን። ከዛ ውጪ የ80ውን ቀን አስመልክቶ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ይደረግ። ገቢው ሙሉ ለሙሉ ለመቄዶንያ ይሁን፣ ችግር የለብንም። እኛ ይሄንን እንፈልጋለን፣ እንቀበለዋለን። ነገር ግን የቤተሰቡ ይሁንታ ያስፈልጋል። እኛ አቅጣጫውን እኛ እንምራው። ስለ ነፃነት ሲነገር ማን ሞቶ ይናገር ምን ይነገርለት የሚለው ነገር እንደ ቤተሰብ አቅጣጫ ይቀመጥልን ነው እንጂ ያን ነው በሱ ስም ምንም አይነት ገቢ አይሰበሰብ አላለም። ለመቄዶንያ ይሰብሰብ የሚለው ነገር እንዲያዝ እንፈልጋለን። ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነፃነት እውነት ለመናገር ሁሉም ሰው ነው ያለቀሰለት። ህፃኑ አልቅሶለታል፣ አዋቂው፣ በሁሉም አቅጣጫ በውጭም በዓለምም ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልመናን አይፈልግም፣ በስሙ እንዲለመን አይፈልግም። እኛ አሁን በስጋ ቢለየንም መንፈሱ ያየኛል። እኔ እንደታለቀ ወንድም ለእኔ ብዙ ጊዜ አውርቻለሁ። እንደውም አንድ የማስታወሰው ምንድን ነው ያለው፣ በድሬ ልቅበርህ እናቴ ብላኛለች። ይሄ ለምንድን ነው? በወቅቱ እንደዚህ አይነት በጣም ታዋቂ ሰዎች እየተቸገሩ ሲለመንላቸው ምናምን አይታ በቃ ይሄ ነገር ትክክል አይደለም ስትለው እኔ ተከራክሬ በቃ ነፂ ይሄንን ህይወት አይኖርም አይለመንለትም በድሬ ልቅበርህ ትለው ነበር። እሱም ተናግሮታል ይሄን ባይዘው ኢንተርቪው ላይ። ስለዚህ እኛ አሁን የሱ ቃል ይከበር፣ በስሙ እንዳይለመን ማንም ሰው በሀገር ውስጥ ያለ ሰው ከዚህ በኋላ የተሰጠው አንድ በጎ ደግ ባለሀብት እግዜር ይስጣቸው እሳቸው ሰጥተውናል። እሱ በጣም ከበቂ በላይ ነው ያለው። ከዚህ በኋላ አንድ ብርም ቢሆን በስሙ እንዲለመን አንፈልግም። ይሄን ሁሉም ሰው እንደዚህ አይነት ነገሮች አዝማሚያዎች ያው እኛም አንዳንዴ እየሰማን ነው። እንደዚህ አይነት ነገር ካለ ማንም ሰው እንዳይሰጥ የሚለውን ነገር በደንብ ሁሉም ሰው እንዲያዳምጠን እንፈልጋለን፣ እንደ ቤተሰብ ማለት ነው። እንግዲህ ነፂ እንዳልከው በጣም ብዙ ወዳጆች አሉት። ህፃን ጓደኛ ልታገኝ ትችላለህ፣ ነፂ ህይወት ውስጥ አዋቂ ጓደኛ ልታገኝ ትችላለህ ምናምን። በዛ ሁሉ መካከል ውስጥ እኔ አሁን ሞር ማስታወሳቸው የሱ ጓደኞች አሉ። አሁን ለምሳሌ ስም መጥቀስ አግባብ ቢሆን ስማቸውን መጥቀስ ከተቻለ በጠቅስ ይቻላል። አለማየሁ
አሌክስ፣ ግርማ ታደሰ ጥርሱ ወላቃ ነው በዛ በሚታወቀው ምናምን። አሁን እነሱ ቤት ድረስ ሲመጡ እንደነበረ እኔ በማስታውሰው ድረስ ይመጡ ነበር እኛ ቤት ምናምን። ጥሩ ፍሬንዶች ነበሩት በዛ ሰዓት ላይ። በዚህ አጋጣሚ እንደውም ነፃነት መኪና የለውም ቤት የለውም የሚለው ነገር ነፃነት ፒያሳ ከነሱ ጋር ጁስ ቤት የሚሉባት ጁስ ቤት ነበረች። ጁስ ቤቷ ባለቤትም ስሟን አስታውሳታለሁ፣ ሳባ ትባላለች። እዛ ጁስ ቤት አብረው በሚያሳልፉበት ሰዓት ላይ ነፃነት አባዱላ መኪና ነበረው። ኧረ እባክህ ክርስቶስን ነው እኔ እንኳን የማውቀው ነበር። ቤት ድረስ ላስቲኩ ሳይፈታ ይዞት መጥቶ ቤት ድረስ እኛ መርቀን ነው ቡና ጠጥተን ከቤት ሄዶ ያ መኪናውን ንብረት የለውም ላልከው ነገር ማለት ነው። ግን ማቴሪያልነቱ አይደለም አሁን እዚህ ማተር የሚያደርገው ነፃነት ንብረቶቹ እኛ ነበር፣ ወንድሞቹ ገብታ ቤተሰቡ፣ ልጆቹ፣ የሚስቱ ባለቤት፣ ራሷ ባለቤቱ ንብረቶቹ ነን እኛ። ለሁሉም ደክሟል፣ ለሁሉም ለፍቷል። ገብታ ከዚህ በላይ ምን ልታፈራ ትችላለህ አንተ? አሁን ወደ ንብረት ይቀር ይባል ምን ልታፈራ ትችላለህ ከዚህ በላይ? አሁን እዚህ ጋር ነው ሚስ አንደርስታንዲንግ የተፈጠረው። ነፃነት አካውንት የለውም እንግዲህ ትንሽ ግራም የሚያጋባ ነገር ነው። አካውንት እየተለመነ አውጡ በሚባልበት ጊዜ ላይ አንድ ሰው ለዛው ነፃነትን በዚህ መልኩ መግለጽ ማለት ትንሽ ስሜታዊነት የታየበት አይነት አገላለጽ መንገድ ይመስለኛል ለኔ። ምናልባት ሰው የሆነ ሀዘን ላይ ሲሆን እንደዚህ መናገር የሚከብደው ወደው እላፊ የሚናገር ምናምን አይነት ነገር ሊሆን ይችላል። እንግዲህ ያው ጥናት ባይደረግበትም እዚህ አይነት ስሜትም ሆኖ እኮ አላውቅም። ግን ነፃነት ምንም የለውም እና ምን ይሁን ለምን ይመስላል የሚባለው አይደለም። ይጠበቃል። ልክ ነው፣ ይጠበቃል አይደል? አንድ ሰው ስራ ሲሰራ የምጠበቀው ነገር አለ አይደል? ሰው ሲሰራ የሆነ ሰክሰስ እያደረገ ሲመጣ የምጠበቀው ነገር አለ አይደል? ሰው ሲሰራ ጫማ ይቀይራል፣ ሰው ሲሰራ ቲሸርት ይቀይራል፣ እያለ የምጠበቀው ነገር አለ አይደል? ያን ነገር ከሆነ መግለጽ የተፈለገው አገላለጹ ማግባብ ሊኖረው ይገባል ነው አንደኛው መንገድ። እኛ ግን እንደ ቤተሰብ እኔ እንደ ወንድም አሁን ነፄ ህይወት ውስጥ ካለፈችበት ቀን ድረስ በውስጡ የኔ እድገት ለኔ የሆነ ነገር ማድረግ ምናምን የሚጓጓበት ነገር እንዳላቅ ነበር። ይሄ ትርፉ አካል እሱ ትርፉ ነው። ታዲያ ከዚህ በላይ ምን አለ? በዚህ መካከል ልጆች አሉ፣ ሚስት አለች፣ እንዳልኩ የሚስቱ እናት አለች። እነዚህ ሰዎች ሁሉ እሱ ሲለፋላቸው ሲደክምላቸው ኖሩ ሰዎች ናቸው። ያንስ ወደ ገንዘብ ልቀይረው ወደ ማቴሪያል ልቀይረው ቢል ለራሱ ሄሊኮፕተር አይኖረው ነበር ይል። ይህንን ሰው በምን መንገድ ነው የምገልጸው? አንተ እንደዚህ ማለት አንዳንዴ ምናልባት እንዳልኩ ነው ስምና ፍራንክ የማይፈልግ ሰው ላይኖር ይችላል ምናምን። አንተ ዝም ብለህ እኔ ዛሬ እዚህ ጋር ቀርቤ ሰው ራሱ ለሱ እኔ ትልቅ ዋጋ ከፍዬ ነው ይሄን ማረም። ምን ማለት ነው ይሄ ማለት? እኔ አሁን ስለሱ እንድስናገር አንደኛ ይገባዋል አይገባውም ወይ? እዚህ ሳይደረስኩት እኔ ለምንድን ነው እሱ ለሱ ከዚህ በለጠ መቆም ይችል ነበር ወይ? ይታ ዛሬ እዚህ ሳይደርስ ነገሩ እኔ ለሱ ባለመቆም አንደኛ ያለው ሳይሰፋ ነገር ይሄ ሁሉ ነገር ሳይፈጠር ማንም ተነስቶ ሳይዘባረቅ አለመናገር ያ ነገር አሁን እኔ ቆጨኛል። የሚገርም ነገር እስከ አሁን ወደ ቀረስ ሰዓቱ እንደዚህ መዘግየቱ በራሱ ነው ማለት ለምን እንዳልኩ ለኔ አባቴ ነው ይያሉ ነፃነት ይሄ ማንም የሚያውቀው ሰው ማንም ሰው እኔ የሚያቀኝ ነፃነት ለኔ ምን እንደሆነ ያውቃል። ገብቷል። እውነቴን ነው። እንዴት አሁን ሰው እኔ ወንድሜ ስለሆነ ይመስለዋል ሰው እንደዚህ የምለው አይደል? ለዚህ ግን ለኛ ልዩ ነበር። እውነቴን ነው የምልህ ለኛ እና ምን አለ መሰለህ የማይሆኑ ነገር ነው ነፂ ላይ እየተደረገ ያለው አሁን ላይ ማለት ነው። አንደኛ ልመና እንዳልማ ማንም ብዙ ሰው ይለዋል ልመና ይለዋል። ግን አሁንም እየተለመነ ነው። ልመና ይወድም ነፂም የሚል ትላለች። ወንዴም ልመና ይወድም እኔም ልመና ይወድም ይላል። ግን እየተለመነ ነው። ይሄ መሆን የለበትም። በቃ 3 ሚሊዮን ብር ሐውልት መሰራት ከሆነ ሐውልት ይሰራል። ከዛ በኋላ ግን ላለው ነገር አሁን ለምሳሌ የሙዚቃ ትምህርት ቤት እንደዚህ የሳቅ እንትን ተከፍቶ ምናምን ተብሏል። ነው እንደዚህ አይነት ነገር የለም በእኔ በኩል። እኔ የሚሹና ወንዴ ነበረው ኮሚቴ። እኔ ኮሚቴውንም እውቅና አልሰጠውም። ለምን ትክክል አልነበረም። ከ3ኛው ቀን ጀምሮ የነበረው ትዕይንት ትክክል አይደለም። እኛ ታናናሽ ወንድሙ እኔ ታናሽ ወንድሙ ነኝ። እኔ እዛ ለቅሶ ላይ እኔ እንደውም ባለፈው ብያለሁ ትንሽ ለቅሶ ፈልጉልንና እስቲ እርማችንን እንኳን እናውጣ ብያለሁ። እኔ የእውነቴን እና እየተደራጁ ነበር ሲኬድ የነበረው ማን አውቆት እኔ ደውሎ ወንዴን ምንድን ነው የሚለው ለምንድን ነው ወንዴን ይዛችሁት ለምንድን ነው ወንዴ ጋር የማትሄዱት? ቀበራችሁ እሱ ነው
ወንዴን አላከበሩትም፣ ሚሚሹን አላከበሩ፣ እኛን አላከበሩ። ታዲያ እሱን የታውቀውት ነው እኛን ሳያውቁ ታላላቆቹ ታናናሾቹን ሳያውቁ እሱን የታውቀውት ነው። አንዳንዴ እውነቴን ነው የምልህ ሰው ለመሆን እኮ ሰው ትንሽ ሰው መሽተት አለበት። ሰውኛ ባህሪ ሊኖር ይገባል። ኮሚቴው ለሚያደርገው ነገር እያንዳንዱን ነገር ማወቅ አለብኝ። እንደ ታናሽነቴ ነው፣ እንደ ታላቅነቴ ደግሞ ታላቅነቷን የሚወሾ ትወስዳለች፣ ወንደሰን ይወስዳል። ለዚህ ቤተሰብ ግን እንደ ታናሽነቴ እንደ ነፃነት ታናሽነት እኔ ኃላፊነት መውሰድ አለብኝ ብያለሁ። እኔ በነገራችን ላይ እኮ ብዙ ማናመሰግናቸው ሰዎች አሉ ነው። አሁን እኮ እኛ ሳናመሰግን እኮ ወደ እንትን ማለት ወደ እንትን ተበደለናል ወደ ማለት ሄደን ብዙ የምንወዳቸው ለምሳሌ አብረውን በረንዳ ላይ የተኙ ጓደኞች አሉ ነው። ቃጭዬ ማናታ ቃጭ ማን ነው የምትባለው? ቃጮ የወንዶች ጉዳይ ላይ መሰረ እሷ እኮ ከጎናችን እኮ አልተለየም። የእሷ ባለቤት አብረውን ነበሩ እኮ ወንብል ስናስተካክል ሲያስተካክሉ እና ኃይላ እንደ ማናት ቤዛ እውነቴን ነው ማናት እሷን ብዙ ሚጡን ብዙም ስለማ ባዩሼ እነሱን እኮ ልናመሰግን ይገባል። እኛ እኮ አሁን ገና አልተገናኘንም እኮ አሁን እኛ እዚህ ሚዲያ ላይ መተን ብቻ እንደዚህ ሆነ ሀዘናችንን ሀዘን ያደርጉልን አብረው ተሰቅስቀው ያለቀሱ ሰዎች አብረው ሲለፉ የነበሩ ሰዎችን እኮ እኛ አላመሰገንም እኮ እነዚህ በሕክምናው ጊዜ የነበሩ ሰዎችን እኮ እኛ አላመሰገንም እኮ። በጣም ባዩሼ በጣም ለኔ አሪፍ ማለት እንደ ምንድን ነው አብረን እንሰራ ነበር። ፍሬሽማን ቲያትር እንሰራ ነበርና ትክክለኛ ጓደኞቹማ አልወጡም፣ አላየናቸውም። ፌስቡክ ላይም ቲክቶክ ላይም ማናቸውንም ትክክለኛ ጓደኞቹን አላገኘናቸው። የገጽታ ግንባታ የሚሰሩትን ግን በስርዓቱ እያንዳንዱ ሚዲያ ላይ ቀርበው አሳይተውናል። እና የሚያዛዝነው ግን እውነቴን ነው የምልህ የምር ያዘንኩት ግን እኔ ማለት ነው ነፃነት ለ3 ሚሊዮን ብር ምንም አይነት ብርቁ አይደለም፣ መኪናም ብርቁ አይደለም። ነፃነት እውነቴን ነው የምልህ የሰው ልጅ ነው ብርቁ። እኛ ሰፈር አሉ ህፃናት ልጆች ማለት ነው ጠርቷቸው እግራቸውን አጥቦ ቁርስ አብልቶ ነበር ልጆች ላይ የሚሰራው። ማርያምን እውነቴን ነው እኔ ወንድሜ ስለሆነ ወይ ሚዲያ ስላለ ወይ ሰው ስለሚሰማኝ ምናምን አይደለም ነገር እኔ የሚያሳዝነኝ እውነት ለመናገር አንድ ቀን ሳናስደስተው የምረት እውነቴን ነው ነፃነት ላይ ረጅም ሳቅ አብሶ እንዳለችው የ4 ዓመቱ ጊዜው በጣም ከባድ ነበር ነው ረጅም ሳቅ ስቆ አያውቅም። ፍሬሽማን ቲያትር ሊሰራ መጥቶ ከሚገርም ነገር እግሩን አሻው ነበር እንደዚህ ሰቅሎ ማለት ነው። በጣም ነበር የሚያብጠው። ያ እንደዛ ሆኖ ቴብል ጠረጴዛውን ተደግፎ ይሰራ ነበር። አሁን እነ ባዩሼ ታውቃለች ይሄን ነገር ማለት ነፂ ጥሩ እንዳልነበር ውስጡ ታውቃለች። ከኛ የበለጠ ደግሞ አስናቂ ያውቅ ነበር። የ29 ዓመት ጓደኛው ነው ብሏል አይደል? እውነት ያውቃል በደንብ ብዙ ነገሮችን ያውቃል አይደል? እሱ ማለት በደሉን ከምንላቸው ሰው ጋር ጋጥሞ ነው እየበደለን ያለው። በድሎኝ አይደለም ወንድሜን ግን አያሳብኝ። በቃ ሰው አንዳንዴ ሻማ ነው ዝም ብሎ አንድም ሰው ሳይረዳው ዝም ብሎ አልፏል። ሀዘን ከባድ ነው ማለት እንዳልክ እንደዚህ ያው ድምፅ እንደስ እንኳን የሚያደርገን እሱ ነው። እሱ የቤታችን ሁሉ ነገር ነው። አንድ ሰው ምንም ባዶ ነው የሆነው ማለት አስተሳሰባችን እንኳን ተለያየ። እሱ ግን አሁን እስቲ ታጠቅም የሚሄድ ቆይ ለነፂ ነው ደውልላችኋለሁ የምትለው ቆይ እሱ ነው። አሁን ግን ደውል ራሱ እንትን የለውም ሚዛናዊነት የለውም። የሆነ ነገር ጎሎብናል። ከመጉደላችን ደግሞ የተነሳ እንደዚህ ነው በጠቅላላ ትክክል ያልሆነ ነገር ነው። አሁን እንደሰነ እንዳለው ትክክል አይደለም። ቤተሰባችን እየተጎዳ ነው እያልክ ነው ያለኸው ወይስ በእሱ ንግግር አሁን በአስናይ ንግግር ትክክል አይደለም። ቤተሰቡ ሚዲያ ላይ በሚነገረው ንግግር ትክክል አይደለም። እኛ እኮ ምንም አላለም። እኛ ምን የተናገርነው ነገር የለም። አንድ ሚዲያ ላይ የወጣ ሰው አለ። ሚሚሹ ወጣች። ሚሚሹ ስትቀረጽ አብረን ነበር ኢቢኤስ ነው የሻማ ማብራት ፕሮግራም ተብሎ ነው የወሬል ቀን አርብ ቀን ነው አርብ ቀን ሄደን ተመራርጠው አልቀዋል። የእሷ ወንድም ቤቢ ተባለ፣ ሚሚና ታጤ ተባሉ። እሺ ብለና ገቡ ቁጭ አሉ። እኔ እውነቴን ነው የምልህ እቤት ነው ቀረጻውን ትቼ ነው የመጣሁት። የዛን ሰዓት በፊት ግን ምን አለን ካፌ ተሰብስበን ነፃነት አለን። እድር የለውም እቁብ የለውም
እያንዳንዱ ድግስ ለቅሶ የነበረው በጓደኞቼ ነው ያለ ስለማልዋሽ ነው። እኔ እንዳልክ አሁን ከመኖርኩባት እድሜ ማለት ነው አሁን ወደ 37 ወደ 38 ዓመት እየሄድኩ ነው። ከዚህ በኋላ ያለችው እድሜ አጭር ናት። ዋሽቼ መኖር አልፈልግም። ስለ እውነቴን ነው። ይሄ የሚታወቅ ባህሪ ነው። እኔ ለንጹህ ሄጄ አይዲ ሳወጣላት 20 ሺህ ብር ከፍያለሁ። የውክልና ለማሰጠት ማለት ነው። አልገባኝም። አሁን ያለንን ነው ለምን እንደሆነ ግን ያወጣሁት ሂሳብ ነው ያለን። ያወጣሁት ሂሳብ እኔ አሁን ዛሬ በመጀመሪያ አለ አታመሰግኑም ነው ብሎ ይጀምረው። አመስጋኞች አይደላችሁም ማለት ሲቀጥል ደግሞ አለን እኔ የነጻነት እኮ ጓደኛዬ ነጻነት ነው ያለኝ። እንደዚህ ተደርድረናል አለን እኮ ሁላችንም ቁጭ ብለናል። እኔ ጓደኛዬ እኮ ነጻነት ነው ያለኝ ሁላችንንም ማለት ነው። ከሚገርም ነገር ግን ማለት ነው በጣም ማዝነው እንደዛ ሲለን ካጠገቡ ሆነው አዎ ሲሉ የነበሩት ሰዎች ናቸው የሚያስቁኝ። እና እሻለን ከዛ 20 ሺህ ብር ለውክልና ከፍያለሁ። የነዳጅ የሚችለን ሰው አለ ወይ? የነዳጅ የሚችለኝ ሰው አለ ወይ? የነዳጅን ካለኝ ሰው አለ ወይ አለን። በነገራችን ላይ ውክልና የተሰጠው ነጻነት ሲሰራቸው የነበሩትን ቦታዎች ስለሚያውቅ ነው። እና የተሰጠው ደግሞ በሚዲያ ላይ ያለው ስለሱ እንትን ያለውን ምናምን ነው እንጂ ማለት ነው። ይሄ የተሰጠው ስለ ፊልሞቹ አንዳንድ ቲክቶከር ስላወጡ ስለተናገሩ ምናምን ነገር እዛ ሪስኩን እንዲወስድ ነው እንጂ ስለ ንብረቱ ስለ ቤቱ የተሰጠው ውክልና የለም። እኔ እንደዚህ 29 ከዛ በኋላ ደግሞ ከሚያሳዝን እሱ አይደለም እኮ እኔ እንደዛ ብሎ ሚዲያ ላይ ወጣ ደግሞ እኔ የዚህ አመት ጓደኛው ነኝ የዚህ አመት በእንትኖች በነገራችን ላይ እኔ በጣም ላመሰግነው የምፈልጋቸው ሰዎች አሉ። ቲክቶከሮችን በጣም አመሰግናለሁ። ለምን መሰለ ነጻነት ላይ ከቀብሩ ጀምሮ የተሳሳትነው ስህተት እንደ ኮሚቴም ሆኖ እንደ ወንድም ዝም ብዬ ሳይ የተሳሳትነው ስህተት ሌላ ሰዎች ላይ ተሳስተው ቢሆን ኖሮ አልቆላቸው ነበር። በጣም ነፂን ስለሚወዱት ብዬ ነው ዝም ብለው ነው ያሉት ብዬ ነው የማስበው። ለምን መሰለ መኪና የለውም ተባለ፣ መኪና አለው አለ አይደል? ሰይፉ ላይ እንትን ላይ መኪናም ቤትም የለውም ተባለ። ሰይፉ ላይ ተቀርቦ ደግሞ 1 ወር ከ15 ቀን መኪናው አለ ተባለ። ስምም አልዞረም ምናምን አለ። እኔ አሁን ትንሽ ወንድሜ ብሎታል ይነበብ ነጻነት እኮ ብዙ ሰው ነበር የሚያስተዳድረው። ነጻነት አሁን እሱ በገለጸው ልክ አጥፊ ነው የሚመስለው አይደል? አሁን ሰው ብኩል ነው ነጻነት ነው የሚለው። ነጻነት እኮ $2500 በወር አስቦ ለሚስቱ የሚልክ ሰው ነው። 45,000 ብር የቤት ኪራይ የሚከፍል ነው። ሰራተኛ ይከፍላል፣ ምግብ ወጪ፣ ብዙ ነገር። እኛ እዚህ አለን፣ አጠገቦቹ አሉ ጓደኞቹ። ታዲያ ይሄ ሰው ኖረ እንጂ ማለት የሚፈልገውን ነገር አረገ አይደል? ግን አሁን እሱን ወጥተህ እንደ ጓደኛ እንደ ወንድም አንተ እኮ እንደውም መቀበል የለብህም እኮ አይደል? እኔ እንደሚመስለኝ እኔ እንደ ወንድም በአካባቢ እንደለመድኩት እኮ እንደዚህ አድርገን እንደዚህ ሐውልቱን እናሰራ እኮ ይባላል። አብረህ 29 ዓመት ሙሉ ካልሳለፍከው ጓደኛ ጋር እኔ ልቻለው እናንተ ይሄን ቻሉ ነው የሚባለው። ለምን ነጻነት እንደነበረው ነጻነት ከሚጠላው አንፃር ማለት ነው። እኔ እንቅልፍ አሁን ተኛ ይሆናል እቺን ካወራው በኋላ እውነትም ነገር ምንም ደስተኛ ያደረገ ከባለቤት ጋር ትጣላለህ፣ ያነጫንጫል። ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ማለት ነው። ሰው ሳንቲም ለመስጠት ጠብቆ ዞሮ ኮኖ ለኛ እንኳን ሰው እንዲሰጣቸው ለወንድሞቹ ሰጠ እንዲባል ራሱ አይፈልግም። ዞሮ ነው ተንከባክቦ ሰጥቶ ነው የሚመጣው። ይሄን ያውቃል እሱ። ነጻነትን የሚመጥን ንግግር አልነበረም እየተናገረ የነበረው። ነጻነት ምን አይነት ሰው እንደሆነ እኮ እንዳዳነች ወልደ ገብርኤል የሚያውቀው ሰው የለም አይደል? እንደ ባዩሼ የሚያውቀው ሰው እኔ ያለ አይመስለኝም። እኔ ከባዩሼ ጋር 2 ዓመት ወይ 1 ዓመት ከ6 ወር ምናምን አሳይቻለሁ። እሱ ነው የዳራቸው። እኔ ነው የዳርኳቸው አልነበር። ሰርጉ ላይ ሌላ ሰርግ ከሆነ ነው እንጂ እኔ እያለሁ አልነበር ማለት አስናቀ አልነበረም። ምንም የለም። ሚዲያ እንደዚህ መድረክ ምሪት ምናምን አልነበር፣ የለም ጭራሽ። እኔ በማውቀው የለም። ሰርጉ ላይ አልነበረም። እውነት በላይ እውነት አልነበረም። የተዋወቁት እንኳን ከኛ ቤት 2-3 ቤት በነበረ ሀዘን ላይ ነው። ሀና
ጋሼ ፍሬም ይባላሉ አባትየው ሞቱ። ነፃነትና ንጹህ የተዋወቁት ማለት ነው። የተዋወቁት 98 ህዳር አካባቢ ነው ትዝ ይለኛል። ለምን እኔ በእናቴ ስለያዝኩት ማና ሰርጉስ ሰርግ አልነበረም፣ ትውውቅ ነው የነበረው። የነበሩትም ሰዎች በንጹዬ በኩል እናቷ፣ በነፂ በኩል ደግሞ እናቷ አዱ ነበረች፣ አዳነች ወልደ ገብርኤል እሷ ነበረች። ከዛ የነበሩት ሰዎች ግርማ ታደሰ፣ አሌክስ፣ ሜሮን ጌትነት፣ ከዛ የሲስተር ሚሚሹ፣ ይኔ ታናሽ ወንድሜ፣ ከዛ በኋላ ፍሬህይወትን ተከታለ። ፍሬህይወት ፍሬሽማን ላይ መሰረ የመጀመሪያ ከሜሮን ጌትነት ነው። አወኳት ፍሬህይወትን አወኳት። የእሷ ባለቤት የሲስተር ባል የእህቴ ባል አስናቃል ነበር። አስናቃል ነበር። እውነት አልነበረም። ሰርጉ ላይ አልነበረም። ይሄ እኮ አልኩ ሰርግ እኮ አልነበረም እኮ 30 አልሞላም። ዴቭ የሚባል ልጅ ነበረ ከአብረ ፊልም የምናሳይ እንደቱ ላይ። ታዲያ ለምንድን ነው በወቅቱ እሱ በግንኙነታቸው ላይ ትልቅ ሚና እንደነበረው ሲያገባም ትልቅ ሚና እንደነበረው እየተነገረ ያለው ለምንድን ነው? እንደውም የመጀመሪያ ነፃነት የጻፈውን ደብዳቤ አስታውስከኝ ልንገር። ነፃነት የጻፉት ነፃነትና አሌክስ ግርማ ሆኖ ነው ደብዳቤ ነው የጻፉት። ሀገር ፍቅር ቲያትር ቤት ፍሬሽማን በጣም እንደታወቀ አካባቢ የገነነ ባለቀለሙን ሞችም ነበር የገነነ ነበርና በዛም በፊልም ቤቱም በዚህም በቲያትር ቤቱም ገኖ ነበርና በስራት ነው የጻፍነው ያለኝ። ከአሌክስ ጋር ብዙ ሀገሮች ዞረናል አብረን ፊልም እያሳየን ማለት ነውና በስራት ጽፎ ለምንድን ታዲያ በስራት ጻፋችሁ ሲለው ይጠፋል ብላ በቀን ደብዳቤውን ትይዟለች ብሎ ነው ነፃነት ነው የጻፈው። ትልቁን ሚና ከንጹህ ጋርና ከንጹህ ጋር ለመገናኘት ትልቁን ሚና ሲጮቱ የነበሩት አሌክስና ግርማ ናቸው እኔ በማውቀው። ከዛ ውጪ ግን ማለት ነው ፈጽሞ ቀለበቱም አልኩ እኮ ሜሪ ናት እንደዚህ ሜሪን ቀለበቱን እንደዚህ ያዘችው። ሜሪን እንደዚህ ቀለበቱን ያዘችው። ከዛ በኋላ በነፃነት በኩል እናት ስለሌለን አዱ ነው የሆነችው። በንጹህ በኩል ደግሞ እናቷ ነው የሆነችው እና ቤቢ ነበር። አሁን ኮሚቴ ሚያ ቤቢ ነበር። ኦራይል ድረስ እኔ የመጣ ነው ከፒያሳ ማለት እያንዳንዱን በጣም ስለማስታውሰው ነው። የዛን ጊዜ ማይክ የለ ምን የለ ጭራሹን እኮ ቦታ ራሱ ስንት 4 በ3 ምናምን ብትወክን እኮ ነው ረዝመቷ። እዛ ላይ ቁጭ ብለን እንደ ቤተሰብ ጭራሹን ነፃነትን ሲተረብ እንሰማለን፣ እሷም ስትተረብ እንሰማማ ነበር። ምንም ብዙም ሰው የለው ወይ ሌላ ሰርግ ከሆነ አልተጠራንም ማለት ነው። እውነት ለመናገር እውነት ነው ማለት። ታዲያ አላማው ምንድን ነው ብለህ ታስባለህ? አውቀዋለሁ ነው አሁን እኔ የሚመስለኝ በወንድሜ ላይ አሁን እኔ የሚመስለኝ ከእናንተ በላይ እኔ አውቀዋለሁ እኔ ነበርኩኝ ነው እንግዲህ አሁን 29 አሁን ደግሞ 30 ሆኗል። 14 አመቱ ነው እንግዲህ ነፃነት። እኔ በ14 እነዚህ ይኸውልህ ምን ብዬ እንደምነግር አላውቅም። በጣም እንዴት ኃላፊነት አሁን እኔ ማዘር አደራ ተብዬ ነው አደራ ተብዬ ያለው እናንተ ልጆች ነው የሚለን እና ኃላፊነትን መወጣት የሚፈልግ ሰው ብቻ ነው ለራሱ አንድ ቀን እንኳን ቆሞ ብሎ ሲያስብ ማለት ነው እንጂ እንደ ነፃነት አሁን በጣም ወዳቸው አሉ፣ ብዙ ማከብራቸው ሰዎች አሉ፣ ብዙ የለፉ አሉ። አሁን ሰሞኑንም ስናወራ ነበርና ማመስገን ያስፈልገናል። ለምሳሌ እኔ አሁን የኦራይል መብራት ፕሮግራም ተካሂዷል። ቅዱስ ኦራይል ደብራችን ነው ያደግንበት ነው። ነፃነት ሁሌ አሁን የኛ የምንገልጸው ምንድነው እባካችሁ እንደዚህ አይሁን ነው የምንለው እንጂ ነፃነት ሁሉንም ነገር አልፎታል። ስለኛ ቤተሰብ ማለት ነው። ቅዳሴው ጆሮአችን ነው መቋሚያው ሲመታ ሁሉ ይሰማናል። እኔ ደስተኛ መሆኑ ራሱ ኦራይል ቢቀበርልኝ ነው ደስተኛ ማለት ሰው አይደለም። በቃ ሄደም ሮጥ ብለም ታይዋለህ ምን ትለዋለህና ኦራይል ሻማ ማብራት ፕሮግራም ላይ ነው ሻማ ማንም ሳይቀርጽ ምናምን ብለው ተከለከለ። እህቴ ናት ሚሚሹ ናት በጣም ተከራክራ ደብሩ ነው ምናምን ብዙ ጭቅጭቅ ነበረው። አሁን ከመጡት ውስጥ ማለት ነው እና አብራቸው ኦራይል የምናገለግል ሰዎች ናቸው። እነ ሳሙኤል ብዙዎቹን እናውቃቸዋለን። አብረው ያሳደጉ ሰዎች ናቸው። ስለዚህ እኛን አክብረው ነው የመጡት። ኖ ግን ይሄ ለእናንተ አይደለም ይባላል። እዚህ ጋር ደግሞ ከዛስ ተከልክሎ ማብራት የለም ምናምን ተብሎ ገቢው የሆነ ጊዜ ነው የሚገባ። አሁን ላይ ስትነቃ ነው የሚገባ። እንግዲህ 12ቱ ሳይወጣ ስለ ገቢ የሚያስብ ጓደኛ ከነበረ የከባድ ነው የሚሆነው።
አረ ስለ ገቢ ከዛ ሲኤቤሱም ገቢ እንዴ ምንድነው የሁሉ ገቢ ነፃነት የሁሉን ገቢ ቢያስብ ኖሮ እኮ ማለት ነው ራሱን ቀጥ አድርጎ ብዙ ነገር ለማንም ሳይሰጥ ያ ግን ያው ያልኖርክበትን አትለምደው ለማንም ሳይሰጥ ብዙ ነገሮች ማድረግ ይችላል። ስለዚህ ገቢ ነው። አሁን ለምሳሌ እኔ እንዳልክ ልንገርህና እንትን ከዛ 40 ላይ ነበር ነው እነሱ 30 ላይ ነበር እኛ እያንዳንዱን ስለምመጣል ማለት ከዛ 40 እና 30 ላይ ቄስም ቤት ምንም ስንሄድ የምንሄደው ነው እነሱ ነው በመሶብ እንጀራ እየተላከልን ማለት ነው የምናበላው። እነሱ ግን እይታንና መወደድን ሲፈልጉ የት ነው ሄደው ያልተፈቀደ አእምሮ እንደዚህ እንኳን ለወንድሞቹ ሲሰጥ የማይወድን ሰው ቢሆንም በሽተኛ እያነሳ ፎቶ ትለቃለህ። የነፃነት 40 ተከበረ፣ የነፃነት 30 ተከበረ። በህይወቱ የሚጠላውን ነገር እንዴት ሞተ ገላው ታወራለህ? እንዴት በህይወት በጣም የሚያስጠላውን ነገር መታየት የማይፈልገውን ነገር እንዴት አንድ በአእምሮ ትንሽ የተጎዳ ሰው ፎቶ አንስተ እንደዚህ ተደረገ ብለህ ትለቃለህ። ሲቀጥል ደግሞ በያን አሁን ይደውላሉ ሰዎች አቢ ዛሬ እንዴት ነው አትመጣም? ዛሬ እንደዚህ ነው እንዴት ነው አንገናኝም? ምናምን ይሄ የምሬን ነው ማለት ምን ነው እንዴ ያው ገጭ ተዋጣላችሁ አይደል እንዴ ይለዋል። አሁን እኔ በማውቀው እህቴን በምታውቀው ወንድሜን በሚያውቁት ምንም አይነት አዲስ አበባ ውስጥ አብሶ አዲስ አበባ ውስጥ ያለ የገቢ ማሰባሰቢያ ከኛ ፍቃድ ውጪ ነው። በ3 ሚሊዮን ብር የተደረገውን ነገር እነዛን የሚያስደስት ነገር መቄዶንያም ከሆነ መቄዶንያ እነሱ የተፈለገበት እኛ ምንድነው ነፍስ ይማር ብቻ ነው የምንለው እኛ እንደ ወንድም አይደል? አሁን ወንድምህ ነው እኔ ወንድሜ ነው እኔ ወንድሜ ያው በቃ ያው ይሁን ለዚህ በቅተናል። ከዚህ በኋላ ግን የትኛውም ድርጅት የትኛውም የሱ ማስታወቂያ የተሰራበት የትኛውም ነገር ከኛ ፍቃድ ውጪ ነው። እኛ ይሄን ነገር በፍጹም አንመለከተው። ማለት እሱም አላስለመደን ለምናችሁ እንደዚህ አድርጉልን የሚል ምንም አይነት ነገር የለም። ስለዚህ በስማችን ምንም አይለመን በስማችን አይለመን ነው ጥያቄው። እዚህ ጋር እንግዲህ ከበቂ በላይ ነው። በጣም ጥሩ። አንድ ቆይታችን ከመሄደ በፊት የመጀመሪያ ጊዜ ስለዚህ ስለ በሽታው ተወርቶ አገኘሁት። ነፃነትን ሳገኘው በጣም ፊቱ ጠቁሯል፣ ሰውነቱ በጣም ተጎሳቁሏል። በጣም ተስፋ መቁረጥ ነበር ያየሁበት እና ባይዞ አላወቅም እኔ ለሱ ጉበት ልሰጠው እንደሆነ ማለት ነው መጀመሪያ ሄጄ ሳገኘው እና በኋላ ግን እያወቀ ሲመጣ ምንድነው እንደዚህ የሆንከው ነገር ምን ሆነ ነው ነፃነት ምናምን ስለው አይ ደህና ነኝ የሚል ነገር አለው። ብዙ ጊዜ ያው ነገሮችን አቅልሎ ነው የሚያየው። ያው ስቃዩን ህመሙን ራሱን ለመወጣት ነው የሚፈልገውና እንደዛ ሲለኝ ከዛ አይነት ዲፕሬሽን ውስጥ ነው ተያይዘን ፕሮሰሱ ተጀመረና ህንድ ገባን። ህንድ ስንሄድ ያው ሬላ ሆስፒታል ይባላል። በጣም ትልቅ ታዋቂ ነው። ከአውሮፓ ከአሜሪካም ከዚህ ከዱባይም ትልልቅ ባለስልጣን ባለሀብቶች ነው የሚታከሙበት ትልቅ ሆስፒታል ነው። እዛ ሄድን ሁለታችንም ያው እህታችንም ነበረች። እዛ ገባንና ተጀመረ ሕክምናው ተጀመረ። ከዛ በተደጋጋሚ 40 ቀን ነው የቆየ ነው። ከዛ ምንድነው የተደረገው መጨረሻ ላይ ሲያዩት ለሞት የሚዳርግ አልነበረም ማለት ለሞት የሚዳርግ አይደለም። አሁን የመጣህበት ስቴጁ ጥሩ ስቴጅ ላይ ነው ያለው። ስለዚህ እኛ እንደውም ሄድ ነው እኔ ልሰጠው ነው 60% ጉበት ነው ተወስዶ የሚተከለው ምናምን ተብሎ ነው ሄድ ነው። ስንሄድ ግን ምንድነው የተባለው ከህክምናው በኋላ ቴስት አድርጉ ደሙን ቴስት አድርጉ ኤቭሪቲንግ ቴስት ካደረጉ በኋላ መጨረሻ ላይ ወደ ምን ተመጣ አሁን ያለበት ስቴጅ ለሞት የሚዳርግ አይደለም፣ በትሪትመንት በህክምና በመድኃኒት የሚድን ነገር ነው ተባለና የተወሰነ ጊዜ ይስጡናል ተባለ። የሆነች ሜሮን የምትባላለች የኢትዮጵያን ወከል አዛኝ ኮሚኒኬት የምታደርገን ከነሱ ጋር ተባለ። መጨረሻ ላይ ሬላን ቢባል መጣ፣ ዋናው ፕሮፌሰሩ መጣ። አጠቃላይ ያለውን ሪፖርቱን አየ፣ ገመገመና መጨረሻ ላይ ምን አለ 10 ቀን ይቆይ ትንሽ ህንድ ይቆይና ከዛ መጨረሻ ላይ ምርመራ አድርገንለት ከዛ በኋላ ግን
መድኃኒት እንዲጀምር እናደርጋለን። መድኃኒቱን ይጀምራል። ከዛ ኢትዮጵያ ሄዶ መድኃኒቱን እንልክለታለን። ከዛ ከ1 ዓመት በኋላ መጥቶ ቼክአፕ ያደርጋል። ስለዚህ በጣም ከባድ ኬዝ አይደለም፣ ሰርጀሪ የማያስፈልገውም ተባለ። ነገር ግን መጨረሻ ላይ ምንድን ነው ያስቀመጡት? እኔም እህቴም ገባን፣ ሐኪሙ ጋር ነው ሐኪሙ ገባን። በቃ አሁን ወንድማችሁ ሰርጀሪ አያስፈልገውም፣ ያለበት ሁኔታ ጥሩ ነው የሚያሳየው። ስለዚህ የ10 ቀን ቆይታውንም ቼክ አድርገናል። ቀጣይ መድኃኒት እናዝለታለን። ስለዚህ ኢትዮጵያ ሄዶ በደንብ በአግባቡ ምን መብላት እንዳለበት፣ ምን መጣት እንዳለበት፣ ስትረስ እንደማያስፈልገው፣ በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርገው ሰው ግን ያስፈልጋል፣ ኃላፊነት የሚወስድ ሰው መኖር አለበት ተባለ። እሺ ብለን ተስማማንና የሚበላቸው ምግቦች በዝርዝር ተነገሩ። ያታችን ነበር እሷ ያዘች ምን መጠጣት እንዳለበት። ምናልባት ኮካኮላ፣ ስፕራይት፣ አምቦሃ ጭምር መጠጣት አችልም ነው የተባለው። የሚገርመው ነው። እኔ ነበርኩ እንግዲህ በእውነት ኮካኮላ እንደውም አንስቶ በኮካኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም። ኮካኮላ ነው ወይስ አይደለም ሌላ አልኮል ብሎታል። እንኳን አልኮል እሱ አይታሰብም ነው ያለው። እሱ አይታሰብም። እንደዚህ አይነት ነገር ውስጥ ተገባህ በጣም ወደማይመለስ ህይወትን አደጋ ወደሚጥል ውስጥ ትገባለህ። አይደለም አልኮል ጠየቀው። እንደውም አልኮል ትጠቀማለህ ምናምን ብሎ ሲጠይቀው እኔ አዎ አልኩት። በፊት አዎ ይጠቀማል፣ አልፎ አልፎ የተወሰነ ይጠቀማል ምናምን አልኩኝ። ከዛ በፍጹም እናንተ የምትወዱት ከሆነ ወንድማችሁ እንዲኖር ከፈለጋችሁ የሚመገበው ምግብ ይሄ ነው፣ መጠጣት ያለበት ውሃና ውሃ ብቻ፣ ምንም ነገር ይሄ ቅድም ያልኳቸው እነዚህ ለስላሳ መጠጦችና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንዲት እንዴት ማድረግ እንኳን አትችልም ተባለ። እሺ ተባልን። የመጀመሪያውን ለ1 ወር የሚጠቅመውን መድኃኒት ሰጡን። እሱን ይዘን መጣ። እኔ ሲሪየስሊ የዛን ቀን ነገርኩ ማለት ነው ነገርኩኝ። ከዚህ በኋላ ሄደ የምትገናኛቸው ሰዎች መጠንቀቅ አለብህ። አንዳንድ ጊዜ ሰው የወደደህ መስሎ እችን ቀመስ እያለ አንዳንድ ነገር ሊልህ ይችላል። እንደዚህ አይነት ነገር ውስጥ እንዳትገባ አደራህን ብዬ ለምኜ ነግሬዋለሁ። ስለዚህ የነበረው ነገር ቆይታችን የነበረው ምንድነው? ከሰርጀሪ ወደ መድኃኒት ተቀይረለት እንደገና በጣም ቀላል እንደሆነ በትሪትመንት እንደሚድን፣ ነገር ግን እንክብካቤ ኢንቫይሮንመንት ወሳኝ እንደሆነ፣ የሚበላው የሚጠጣው ነገር ተመርጦ እንደሆነ ተነግሮ ነው የመጣ ነው። በጣም የሚገርመው ነገር ፊቱ በጣም ተስተካክሎ፣ አይኑ ተስተካክሎ፣ ሰውነቱ በጣም ጥሩ ሆኖ ፎቶም ጭምር ስላለ ማለት ነው። አይ ሚዲያ ላይ የምንመለከተው ነው። ከህክምና ከመጣችሁ በኋላ ያለውን የመጀመሪያ 8 ወር አካባቢ ማየት እንችላለን። ከህክምና ከመጣችሁ በኋላ ጥሩ ተስተካክሎ ነበር። እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከህክምና ውጪ ያው ነፃነት የሚገርመው እዛ በጣም ሬላን ጨምሮ የነበሩ ነርሶች፣ ሐኪሞች በጠቅላላ ወደውት ነበረ። የተወሰነ ስለ ታሪኩም ነገር ናቸው። ኢትዮጵያ ውስጥ የፐብሊክ ፊገር እንደሆነ ጎግል አድርገው አይተው የተለየ እንክብካቤ አድርገውለት በቃ አንተ በጣም ምንም ይሄ ተራ ነገር ነው በቃ 1 ዓመት አሁን ባንተ መንገድ ከቀጠልክ ለዘላለም እንደፈለግክ መኖር ትችላለህ ብለውት እንደመጡ ቀን ማስታወሰው ነው። አዎ እኔ አሁን ምን አለ መሰለህ ወደ ጉዳዩ ነው ወዲያው ነው የገባሁት። በወቅቱ በዙሪያው የነበሩት ደረጀ የሚባል ላመሰግነው የምፈልግ ልጅ አለ። ደረጀ ረጅሙ ነው። አዎ ሙሴ የሚባል ልጅ አለ። ሉባክ አለ እና አንድ ልጅ ነበረች አብራቸውና በጣም መልካም እና ሌላ ሰው ነበር። አንዲት ልጅ ማለት ሴት ነች? አዎ ሴት ናትና እሷ ነበረች። በቀጥታ የነሱን ስልክ ነው ከዚህ አካባቢ የነበሩ እንትን ጋር ይሄ አሁን የፈረሰው ጫካ ቡና እነሱ ጋር ሄድኩና ስልካቸውን ተቀበልኩኝ። ኪዱ ስልካቸውን ተቀብዬ ከኋላ ስራውን ሰራሁት። በቃ ማለት በቃ እኔ ጋር አሜሪካን እንደማይሄድ ዘግቷል። ህንድ የሚለው ነገር ከውስጥ በቃ ማውራት ጀመርን። በጀርባው ነፂ በጀርባው ሲወራ አይወድም። በጀርባ ይሄን ማድረግ አለብን ምናምን ተባባልን። እዛ ጋር የሚያሳምነው ሰው እዛ ጋር እሱን የሚጠይቅ ሰው ተደረገ። ግን ምን አለኝ ፕሮፌሰር አንተ እኔ የምልህን ከሰማህ እኔ እዚሁ አድንሃለሁ ብሎ ሲለኝ ብሎኛል። እንደዛ ፕሮፌሰር የአደራው ፕሮፌሰር አደራ ሆስፒታል እሺ ሲለኝ በቃ እኔ አላመንኩትም። ሁሉ ጊዜ እኔ ደህና ነኝ ስለሚለኝ አላመንኩትም። ያ ነገር ሆነ። ሁሉም ነገር እንትን ሲባል እኔ ከጀርባ ነበርኩኝ። ስብሰባ ሲደረጉ ስብሰባ መጨረሻ ላይ ስብሰባ ተደረገ ሲወሰን እኔም ነበርኩኝ
አብሬ ያን ነገር አብሬ ነበርኩኝ። ሁሉም ነገር አውቃለሁ። ያ ነገር ተደረገ። ወደ ህንድ ሄድን ማለት ነው። አሁን ነፂ 3 ወር ምናምን አካውንት ተዘግቶበት ነበር። አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር። ልጅ ጎበዝ ነው፣ በጣም ሰራተኛ ነው እና በዛ ምክንያቶች የኢኮኖሚ ችግር ገጥሞት ነበረ። ከዛ ምን ይሆናል መሰለ እዛ ጋር እኛ ወንድማችንን እኔ ወንድሜን ያጣሁት አባቴን፣ ጓደኛዬን፣ ሚስጥረኛዬን በቃ ብዙ ሚስጥር ነው የምናወራው ከነፂ ጋር ማለት ነው። እኔ ሰው ፊት ማልቀስ አልፈልግም። ከረዳሻለሁ ብዙ ነገር ነው ያጣሁት ወንድሜ። ብዙ ነገር ነው የምናወራው፣ ብዙ ነገር ነው የምንተጋገዝ የነበረውና እቁብ የለውም፣ እድር የለውም፣ ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበር። በጣም በቃ የሆነ ቦታ ላይ እቁብ የለውም እድር ግን ያ ነገር እየተከናወነ ነበረ። እኛን እዛ ጋር ደግሞ የነበረውን ሰው አይዟችሁ እኛ አለን አይነት ነገር ነበረ። ምን ማለት ነው? ምን አውቃለሁ እኔ ራሴ ግራን የገባኝ አንደኛ እውነት ለመናገር እኔ ጋር ነበር ይዟችሁ የሚመጣው የነበረው ጓደኞቹ ማለት ነው። እነሱ ግን የነበሩት ከሌላ ሳይድ ላይ ነበሩ። ሌላ ሳይድ ምን ማለት ነው አልገባኝም። ከዛ ጋር ነበሩ ያውቃሉ እያንዳንዱ ነገር ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። ከመጀመሪያ ጀምሮ ስንከራከር ነበር እና የነበረው ነገር ለኛ ችግሩን ለነሱ ደግሞ አይዟችሁ አይነት ነገር ነበረ እና ያ ነገር ላያችን ላይ በጣም ብዙ እኔ በተለይ በጣም ሞራሊን የጎዳው ነገር ነበረ። እዛ ጋር እንደ ሴትዮዋም ጋር የነበረው ደስ የማይል ነገር ነበረ ማለት ነው። ደስ የማይል ነገር ማለት ምን ማለት ነው? እዛ ጋር የኔ እንግዶች አይደሉም የሚመጡት አይነት ነገር ይባላል። የኔ እንግዶች አይደሉም እኔ እንግዳ የለኝም አይነት ነገር ግን ሚስትየው ነች ወይስ እናትየው ነች? እናትየው እኮ የሚስትየው አፍ ናት። ገባ? የሚስትየው አፍ ናት። እኛ እናት የለንም። እኛ ደግሞ ለወንድማችን አፍ መሆን አለብን ብዬ እኔ እንደውም ከ3 ዓመት ወዲህ አፍ ነኝ ተናግሬያታለሁ ሴትዮዋን። ምንድነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ እኔ ሴትዮዋ። ከዚህ በፊት በጣም ተጨቃጭቀናል፣ በጣም በብዙ ተጨቃጭቀናል። እቤት ውስጥ ሰራተኛ አትበዲ እንዲህ ያረክ ልጁ የታመመ ነው ብያታለሁ። በዚህ ጉዳይ ነው የሚታመመው ብያታለሁ። ተይ ብያታለሁ፣ ተናግሬያታለሁ። አሁን ካንተ ስር መተው በዚህ በዩቲዩብ ስር መናገር ይችላል። እኔ ነበርኩ ይበሉ እዛ ቤት ውስጥ ምን ያህል ግፍ እየተሰራ እንደነበረ ማለት ነው። በጣም ውስጡ አንጀቱ እር እያለ የኖረ ልጅ ነው።